በዲፕሎማሲውም በፖለቲካውም በምጣኔ ሀብትም የመጣውን ለውጥ ማየትና ከዚህ ለውጥ ተነስቶ ነው ጨለማ ነው ወይም ደግሞ ብርሃን ነው ማለት የሚቻለው። ዛሬ እኔ ቦሌ ያለው በቀን ቢያንስ 3 ጊዜ መብራት ከሚጠፋበት ቦሌ ሴንተር ላይ አሁን አራብሳ ሆኜ ኤሌክትሪክ ጠፍቶብኝ ያውቃል። ፒያሳ 4 ኪሎ ካዛንቺስ ምን ይመስሎ ነበር? ለህዝቡ ሊና ተዋል። ኢትዮጵያ የሁላችንም ሆነች። ስለዚህ ይሄ በሙሉ ጨለማ የሆነባቸው ሰዎች አስተሳሰባቸው ጨለማ የሆነ ለጀዋር ምንድን ነበር ያለው? እኔ የተወለድኩበት አካባቢ 95% ሙስሊም ነው፣ 5% ክርስቲያን አለ፣ ቪዲዮ አለ። ቀና ብሎ ቢናገር በሜንጫ ነው ምንለው አለ። ይህንን አይነት ሜስ ፈጥረ ክርስቲያን እንዲጨፈጨፍ ጄኖሳይድ አወጀ። ክርስቲያን ላይ አልጸጸትም ብለህ መጻፍ ምን ማለት ነው? ይሄ ሰው ለምንም አይነት ነገር እንደማይመለስ ታውቃለህ። አንደኛ ዜጋ አይደል። አሁን ጀዋር ሄዶ ትግራይ ክልል፣ አማራ ክልል የተለያየ ቦታ ሊመረጥ ነው፣ ኢቭን ኦሮሚያ ሊመረጥ ነው። ልደቱ መጥቶ ሶማሌ ክልል ሶማሌ ልደቱን፣ አፋር ልደቱን፣ ቤንሻንጉል ጋምቤላ እነዚህ የሚሰበሰቡት ሰዎች ሲጀመር ከየት ነው የመጡት? ምን ይላል ደቡብ አፍሪካ ዩኒቨርሲቲ በር ላይ ያለ አንድ ጽሁፍ፣ አንድን ሀገር መግደል ከፈለክ ይላል የትምህርቱን ጥራት ዝቅ አድርገው ተማሪዎች እንዲኮራረጁ ፍቀድላቸው። ፋኖ በራሱ ነው የሚንቀሳቀሰው? ከአማራ ክልል በዘረፈው ብቻ ነው እነዚህ የምታያቸውን ዩኒፎርሞች የሚለብሰው፣ የምታያቸውን ጠመንጃዎች የሚይዘው፣ የምታያቸውን አደረጃጀቶች ያመጣው በዛ ብቻ ነው? አይደለም። ስለዚህ ያቺ የገንዘብ ምንጭ አለች። ከገንዘብ ምንጩ በስተጀርባ ደግሞ በግልጽ ግብፅና ዓለም አቀፍ ጸረ ኢትዮጵያ ኃይሎች አሉ። ሰላም የተከበራችሁ ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? ዛሬ ልዩ እንግዳ ነው ይዘንላችሁ የቀረብነው። በእርግጥ አሁን እንኳን ቤተኛ ሆነዋል። ታዋቂው የታሪክ መምህር ታዬ ቦጋለ እዚህ ሀቅና ሳቅ ስቱዲዮ ተገኝተዋል። በወቅታዊ ጉዳዮች እንዲሁም ደግሞ አገራዊ አጠቃላይ ያሉ አጀንዳዎችን አንስተን የምንዳስ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድቆዩ ከወዲሁ የአክብሮት ግብዣችን ነው። ሚዲያውን ግን ላይክ፣ ሸር፣ ሰብስክራይብ ያድርጉ። በተለይ በተለያየ ማህበራዊ ሚዲያ በውስጥ መስመር ይህን ዝግጅት ለወዳጅ ዘመዶቻቸው አድርሱ እያልን ወደ እንግዳችን እንወስዳለን። መምህር ታዬ እንኳን ደህና መጡ። ጋዜጠኛ ቴዎድሮስ አያሌው በሀቅና ሳቅ ሚዲያ ስለጋበዝከኝ እጅግ በጣም አመሰግናለሁ። እንኳን ደህና ቆያችሁ። እሺ መምህር፣ በጣም ነው የማመሰግነው። እንግዲህ ኢትዮጵያ ከመጡ ሰነባበቱ። ኢትዮጵያን እንደው እንዴት አገኟት? ሰሞኑን በነገራችን ላይ እኔ አየሯ በጣም ተስማምቶኛል። እንደኔ ነው? መቼም ኢትዮጵያ አየሯ አርጎ ነው እጅግ በጣም ከሚፈለገው በላይ ደስ የሚል ነው። አንደኛው 12 ሰዓት ፀሐይ፣ 12 ሰዓት ጨለማ ነው። ብዙዎች ሀገሮች 15 ሰዓት 16 ሰዓት ጨለማ፣ 8 ሰዓት ፀሐይና ደግሞ እንደገና ይገለበጣል። በረዶስ እጅግ በጣም ወደ ታች ይወርዳል። እንደገና ደግሞ ሙቀቱ ከጋምቤላና ከአፋር በላይ ይሞቃል። አሜሪካንም ራሱ ብንወስድ ኢትዮጵያ ማዕከላዊ ምድር ናት። ኦርጋኒክ ምግብ ያለባት ሀገር ናት። በተለይ ደግሞ ሰው በጣም ኦርጋኒክ ነውና ኢትዮጵያ በጣም ደስ በሚል ሁኔታ ነው ያገኘኋት። እንደው መምህር እንግዲህ እርስዎ የደገፉት መንግስት መጋቢት 24 ላይ ነው እንግዲህ ያለ ነው። ዛሬ መጋቢት 23 ነው ዋዜማው። መጋቢት 24 እና መምህር ታዬ እንዲሁም የደገፉት ክቡር ጠቅላይ ሚኒስትር እንዴት አገኟቸው? እንግዲህ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ መጋቢት 24 የዛሬ 8 ዓመት ነገ ነው እንግዲህ 8ኛ ዓመቱ ገደማ ነው ወደ ስልጣን መጥተው ፓርላማው ላይ እጅግ በጣም አስደማሚ አስገራሚ የሆነውን ንግግር የተናገሩት። እንግዲህ መጀመሪያ ኢትዮጵያ ከነፍስና ስጋችን ጋር የተሸመነች ናት እና ደጋግመው የኢትዮጵያ ስም ከተረሳበት ሀገራችን እንኳን ማለት ቀርቶ ሀገሪቱ ከሚባልበት እንደ ባዕድ ሀገር ኢትዮጵያ የሚለውን ስም ደጋግመው ያነሱበት ብቻ ሳይሆን በፖለቲካ፣ በምጣኔ ሀብት፣ በማህበራዊ እና በተለያዩ ዘርፎች ላይ ሊመጣ የሚገባውን ለውጥና ታሪካችን አድንቀው የጀመሩበት ሁኔታ ክቡር ጠቅላይ ሚኒስትሩን ከመጀመሪያው ጀምሮ እንድንደግፋቸው አድርጎናል። በእርግጥም በ8 ዓመት ውስጥ የታዩት ለውጦች እጅግ አስደማሚ አስገራሚና እኛ ብቻ ሳንሆን አፍሪካም ዓለምም እየተነጋገረበት ያለው ጉዳይ ስለሆነ ባጭሩ በጣም ደስተኛ ነኝ። በዚህ ብገልጽ ደስ ይለኛል። መልካም። እንግዲህ መምህር ታዬ መጋቢት 24ን የደገፉትን ያክል አንዳንድ አሉ ቶሎ ያመነ ቶሎ ይክዳን የሚባሉ አይነት አካሎች አጋጥሞታል መጋቢት 24ን። ምክንያቱም በሰዓቱ እንደው ከኛ ወዳ ማመስገን ማቆለጳጰስ ዶክተር አብይን ላሳር ያሉን ሰዎች ዛሬ ደግሞ በአንጻሩ መጋቢት 24 የብርሃን ቀን የተስፋ ቀን እንዳሉት መጋቢት 24 የጨለማ ቀን እያሉ ደግሞ
የሚነቅፋሉ። ለነቃፊዎቹ ምን አለውት መልስ? እንግዲህ መጋቢት 24 የብርሃን ቀን ነው ወይም የጨለማ ቀን ነው ለማለት ኢትዮጵያ ላይ በከተሞችም በገጠሮችም በዲፕሎማሲውም በፖለቲካውም በምጣኔ ሀብትም የመጣውን ለውጥ ማየትና ከዚህ ለውጥ ተነስቶ ነው ጨለማ ነው ወይም ደግሞ ብርሃን ነው ማለት የሚቻለው። እስኪ ቀላል ነገር ላንሳ። መጀመሪያ ያለው የፖለቲካ ምህዳር ምን ይመስል ነበር ስንል የኃይለ ሥላሴ ስርዓት ነበር። የቅርቦቹን ብንወስድ በኃይለ ሥላሴ ስርዓት የነበሩትን ታዋቂ ሰዎች ጠቅላይ ነው ንጉሥ ኃይለ ሥላሴን ጨምሮ ደርግ ገሎ ነው የጀመረው። ከዛ በኋላ በየሜዳው ላይ በመቶ ሺዎች በትንሹ የተለያዩ ጥናቶች እንደሚያሳዩት 300 ሺህ ወጣቶች ደርግ በሰላፋሱ ጨፍጭፏቸው እንደነበርና ከደርግ በስተቀር ከማርክሲዝም ሌኒዝም አስተሳሰብ ወይም ወደ ሶሻሊዝም የሚካሄድበት ብሔራዊ ዴሞክራሲያዊ ቤት ውጪ ያለው አመለካከት በሙሉ ጸር ተደርጎ የሚፈረጅበት ነበር። ይህንን ጥሎ የመጣው ህወሓት መራሹ ኢህአዴግ ትግሉ የብዙዎች ነው። የ17 የታጠቁ የፖለቲካ ፓርቲዎች ነው። የብሔር ግን አሸንፎ በለስ ቀንቶት የመጣው ህወሓት ነበር። በህወሓት ዘመን ምን ተደረገ? እዛ ጋር ደርግ ላይ አቡነ ቴዎፍሎስ ነበር የተገደሉት። አቡነ መርቆሬዎስ ተባረሩ። በደርግ ጊዜ የነበሩት ባለስልጣናት በሙሉ ዘብጥ እያወረዱ ያለ ልዩነት፣ ይሄ ከዚህ ሳይባል ከዛ በኋላ የኔ መስመር ብቻ ትክክል ነው፣ ከዚህ ውጭ ያለው ኪራይ ሰብሳቢ ነው። አማራ ከሆንክ ትምክተኛ ነህ፣ ኦሮሞ ከሆንክ ጠባብ ነህ፣ ደቡብ ከሆንክ የስብዕና መሸርሸር አለብህ፣ ጋምቤላ፣ ቤንሻንጉል ጉሙዝ፣ ሶማሌ፣ አፋር ከሆንክ ደግሞ አጋርና አርብቶ አደር ደረጃ ስላለህ አብዮታዊ ዲሞክራሲን መሸከም አትችልም የሚል አይነት ሁኔታ ነበረ። ስለዚህ በቤተ ክርስቲያንም በመስጊድም በሁሉም ሰው ተጎዳበት። 2 ሲኖዶስ፣ 2 መጅሊስ፣ በጣም በርካታ ነገሮች ያሉበት። ወጣት ከሆንክ የጎዳና ላይ ነውጠኛ ነህ፣ ምሁር ከሆንክ የቀለም አብዮተኛ ነህ። ተፈርጀህ እንዳትናገር ተሰቅዞ ከተያዝክበትና አስፈላጊ ሆኖ ሲገኝ በስናይፐር ከሞያሌ በጠራራ ፀሐይ 7 ሰዓት ከተገደሉት እስከ ወለጋ ድረስ ከባህር ዳርና ጎንደር የፈሰው የኦሮሞ ደም ደሜ ነው ስላሉ ከተረሸኑ 100 ጀምሮ እስከ ኢሬቻ 800 ሰዎች ያለቁበት ነበር። ያንን የፖለቲካ ስነ ምህዳር ቀይሮ በነ አባዱላ ገመዳ በነ ጀነራል ወይም ደግሞ የቀድሞ የምክር ቤቱ አፈ ጉባኤ በነበሩ የነ አባዱላ ጀነሬሽን እንዳለ የመጣበት የለውጡ ጀነሬሽን እነ ጠቅላይ ሚኒስትር ዶክተር አብይ አህመድ የቀጠሉበት ከስር ያለው ወጣት የመጣበትና ማንም ሳይገለል ማንም ሳይገፋ በፖለቲካ ውስጥ መሳተፍ ብቻ ሳይሆን በኢትዮጵያ አይደለም ምናልባትም በዓለም ታሪክ ተቃዋሚዎችን ኢዜማ ተቃዋሚ ነው አምጥቶ ትምህርት ሚኒስተር፣ የአማራ ብሔራዊ ንቅናቄ ተቃዋሚ ነው አምጥቶ የኢኖቬሽንና ቴክኖሎጂ ሚኒስተር፣ ሌሎች በጣም በርካታ ሰዎች አሉ። ኦነግን አምጥቶ አማካሪም አምባሳደርም ባህልና ቱሪዝም ሚኒስተርም አምባሳደር ክቡር ዶክተር ሌንጮ ባቲን መውሰድ እንችላለን። ከዛ በኋላ መጣ የአማራ ዲሞክራሲ ኃይሎች ንቅናቄ አማራ ክልል ላይ፣ የኦጋዴን ብሔራዊ ነጻ አውጪ ግንባር ሶማሌ ክልል ላይ አብሮ የሚሰራበት አዲስ ባህል ተፈጠረ። በፖለቲካው በጣም አሳጥሬ ነው። ወደ ምጣኔ ሀብቱ ስትመጣ የቁጥቁጥ የጥቃቅንና አነስተኛ ሀገር ነበር። ክቡር ዶክተር አርከበ ቁባይ የተደነቁት በጥቃቅንና አነስተኛ ነው። ጥቃቅንና አነስተኛ ተስፋ ለሌለው ስለነበር ያ የእሳቸው ተስፋ እንደውም በወቅቱ ጠቅላይ ሚኒስተር ነቀፌታ ገጥሟቸዋል። እሱም ሆኖ ነቀፌታ ገጥሟቸዋል። ክቡር ጠቅላይ ሚኒስትር ምንድነው ቁጥቁጥ የሚል አይነት ነገር ነበር። ግን ቁጥቁጥ ሆነ ከማለት አልፎ ትልቅ ፕሮጀክት እንትን አሉ። ጠቅላይ ሚኒስትሩ ሲመጡ በኤሌክትሪክ ስንመጣ የህዳሴው ግድብ ሙሉ በሙሉ ፍሪዝ ካረገበት ቆሞ አይንቀሳቀስ ከነበረበትና መናኛ ነገሮች ገብተው ከግብጽ ጋር በተደረገ ውስጣዊ ስምምነት እንዳይከናወን ሆኖ የነበረውን በአዲስ መልክ ክቡር ዶክተር ኢንጂነር ስለሺ በቀለን ከዛ ክቡር ኢንጂነር ክፍሌ ወሮ አጠቃላይ ስትራክቸሩ ተቀይሮ የሚገርም አይነት ነገር መምጣቱ ብቻ ሳይሆን ዛሬ እኔ ቦሌ ያለው በቀን ቢያንስ 3 ጊዜ መብራት ከሚጠፋበት ቦሌ ሴንተር ላይ አሁን አራብሳ ሆኜ ኤሌክትሪክ ጠፍቶብኝ አያውቅም። ወደ ሜጋ ፕሮጀክቶች ስንሄድ ማዳበሪያ ታስቦ አያውቅም። ኢትዮጵያ ውስጥ 2.5 ቢሊዮን የማዳበሪያ ፋብሪካ አለ። የሚገርም አሁን የቅርቡን ልንገር የትላንትናው 2.6 ቢሊዮን ነበር ኢንቨስትመንት ላይ ከተለያዩ ሀገር ከተጋበዙ ሰዎች ጋር ስምምነት እናደርጋለን የተባለው። አሁን ግን 13.1 ቢሊዮን ተስማምተው ሄዱ። የታቀደው 2.6 ቢሊዮን ነው እና ምን ያህል 13.1 ቢሊዮን ማለት አስበው አየር መንገዱ 100 ሚሊዮን ሰው ለማጓጓዝ 10 ቢሊዮን ነው የሚያስፈልገው። የህዳሴውን ግድብ 2 የህዳሴ ግድብ የሚገነባ ገንዘብ ነው ለኢንቨስትመንት ከሱ በላይ ወደ 3ኛ የቀረበ ነው የመጣው። ስለዚህ አንደኛ አየር ላይ ተመልከት። አየር መንገዳችን ከ1 ዲጂት ብቻ ነበር፣ ከ10 ሚሊዮን በታች ነበር። አሁን 25 ሚሊዮን ደርሶ 100 ሚሊዮን ፊት ለፊታችን እዚህ ጋር አለ። የነዳጅ ፋብሪካ የትም ሀገር ላይ ማይደፈር ነገር ቢኖር እሱ ነው። የነዳጅ ፋብሪካ አንድ ተሰርቶ
10 እጥፍ ደግሞ 10 ፋብሪካዎች ይሄው ከፊት ለፊታችን ናቸው። ወደ ሪፋይነሪ እየሄድን ነው። ከዛ በኋላ መጥተህ ማዳበሪያ ፋብሪካን ስቼልሃለሁ፣ የነዳጅ ፋብሪካን ስቼልሃለሁ። ወደ ወጪ ንግድ እንሂድ። ከ1 ቢሊዮን በታች ነበር የወጪ ንግድ ዶላር። አሁን ግን በአመት 2 የህዳሴ ግድብ 10 ቢሊዮን ዶላር አካባቢ የወጪ ንግዱ እየተሳለጠ ነው። ወደ ከተማውና ከተማ 70 ከተሞች ናቸው የኮሪደር ልማት ሄደው። አንዳንድ ሰዎች የኮሪደር ልማት ሲባል አጥብበው ኮሪደር ይመስላቸዋል። ኮሪደር ሳይሆን ስማርት ሲቲዎች ማለት ነው። የኮሪደር ልማት ማለት ህንፃዎቹ ዓለም አቀፍ ስታንዳርድ የተባበሩት መንግስታትን ድርጅት የጠበቁ ስታንዳርድ የጠበቁ መንገዶች፣ የአይነ ስውር መንገድ ትንሽ ነው የምታገኘው። በዞርኩባቸው ቦታዎች ሆላንድ ላይ የተወሰነ ቦታ ካልሆነ ብዙ አታገኝም። ኔዘርላንድስ የእግረኛ መንገድ በሁለት አቅጣጫ፣ የባይስክል መንገድ በሁለት አቅጣጫ፣ የአይነ ስውራን መንገድ በሁለት አቅጣጫ 7ቱን የተባበሩት መንግስታት ድርጅት እስከ ቀለሙ ድረስ ይዞ ይህን አይነት መንገድ እኔ አውሮፓን ከ3 ሀገር በስተቀር አውቀዋለሁ በድፍረት። አሜሪካ በርካታ ስቴቶችን አውቃለሁ። ማጋነን አይደለም፣ እንደዚህ አይነት ነገር የለም። ፒያሳ፣ 4 ኪሎ፣ ካዛንቺስ ምን ይመስሉ ነበር? ለህዝቡ ሊና ተዋል። የአረንጓዴ ልማት ልውሰድልህ። አረንጓዴ ልማት ላይ 25 ሚሊዮን ህዝብ አንቀሳቅሶ 48 ቢሊዮን ችግኝ ተክሏል። ከ3% በታች ሆኖ ነበር የደን ሽፋን። ዛሬ የደን ሽፋንም እንደሚመስል ማየት ይቻላል። የስንዴ ምርት እንሂድ። ኢትዮጵያ እኮ ኦክስፎርድ ዲክሽነሪ ላይ ረሃብ ተብሎ ፋሚን ተብሎ ኤግዛምፕል ተብሎ የተሰጠው ኢትዮጵያ ነበረች። አሁን ግን ከአፍሪካ ሁለተኛው ሀገር አስበው፣ ከ50 ምናምን ሀገሮች ሁለተኛዋ ግብጽ ከምታመርክተው የስንዴ ምርት 3 እጥፍ ኢትዮጵያ ታመርታለች። ለሁለቱም ደግሞ የተባበሩት መንግስታት ድርጅት ኢትዮጵያ ጉቦ ሰጥታ አይደለም ለዩናይትድ ኔሽንስ በእነዚህ ዘርፍ ሸልሟታል። ስለዚህ በፖለቲካው ነገርኩ፣ በኢኮኖሚ መጣ፣ በካልቸር ብትሄድ ካልቸራል ዲሞክራሲ 800 ሰው ከሚገደልበት ኢሬቻ ዛሬ ኢሬቻ እንዴት ተከበረ? መልሱን ለአድማጭ ተመልካች ተዋለሁ። መስቀል ባርስ 10 ሚሊዮን ተመድቦለት ወይ 8 ሚሊዮን መቼ ነው ተከብሮ የሚያውቀው? የአላፋት ዝማሬ ኢድ ኢትዮጵያ የሁላችንም ሆነች። ስለዚህ ይሄ በሙሉ ጨለማ የሆነባቸው ሰዎች አስተሳሰባቸው ጨለማ የሆነ የስልጣን ቀቢጸ ተስፋ ኖሯቸው ለወሬኛ ቦታ አይሰጥም። ብልጽግና በተለይ ክቡር ጠቅላይ ሚኒስትር ዶክተር አብይ መሽቁቅ ማን ነው፣ ሸለምጥማጥ ማን ነው፣ ቀበሮ ማን ነው፣ ተኩላ ጠንቅቆ ያውቃል። በዚህ የተነሳ ቦታ ያጡ ሰዎች ከግብጽ ከመሳሰሉት ጋራ የሚሰሩ ፍላጎቱ ያላቸው፣ ሌላው ደግሞ ከራሳቸው ጠባብ የሰፈር ስሜት የተነሱ መጀመሪያ ላይ አሁን ሆይ ሆይ ያሉት አንዳንዱ ይሄ ሰው በቀጥታ ይሄ የፌክ ኢትዮጵያኒስት አለ ወደኛ የሚያደላ ነው ብሎ አሰበ የፓርላማው ንግግር ሲያስብ። ሌላው ደግሞ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ኦሮሞ ነበር፣ በኦሮሞ ትግል ውስጥ ነው የመጣው። ስለዚህ ሌላውን ሁሉ ሰግሪጌት አድርጎ ኦሮሞን ወደፊት ለፊት ያመጣል የሚል ስሜት የነበራቸው ነበሩ። ስለዚህ እነዚህ ዋልታ ረገጥ ጽንፎች ዶክተር አብይ ሲመጣ ያሰቡት ነገር መጀመሪያ በድጋፍ እንዲናውዙ አደረጋቸው። በኋላ ግን የስልጣን ማጣት፣ ኤክስፔክት ያደረጉትን ነገር አለማግኘት የሆድ ነገር ሆነ። ሆድ ከሀገር ሰፍቶ ሆዳቸውን ለመሙላት እኔ ግልጽ ፊት ለፊት እንደ በረሃ ሰው ነው የምናገረውና እነዚህ ነገሮች ሄዱ እንጂ በባህል እንምጣ፣ በትምህርት እንግዲህ ባለፈውም ካንተ ጋር አንስቼዋለሁ መሰለኝ 19000 ፕሮጀክቶች 19000 ቤት አይደለም 19000 ፕሮጀክት ባንዴ ነው ያለቀው። የአንድ ሀገር የመጀመሪያው መሰረታዊ ችግር የኑሮ ውድነት ነው። የኑሮ ውድነትን የሚያባብሰው ከደሞዛቸው ሰራተኞች ከግማሽ በላይ የሚከፍቱት ለቤት ኪራይ ነው። 400,000 ቤቶች ናቸው የተሰሩት። 27,000 ቤቶች ናቸው የተጀመሩት። ለመምህራን አሁን ክብርት ከንቲባዋ አዲስ አበባ 6100 ቤቶች ሊሰሩ የመሰረት ድንጋይ ተጥሏል። የተማሪ ምገባ 10 ሚሊዮን ደርሷል። የተማሪ ዩኒፎርም መንግስት ይከፍላል። ስለዚህ ይሄ መንግስት ለውጥ ያላመጣበት ዘርፍ ምንድነው? ቱሪዝም አሁን ይሄ ከተማ ነው ቀድሞ ማደግ ያለበት ወይስ ገጠር ነው ቀድሞ ማደግ ያለበት የሚለው እጅግ ይቅርታ ላገላለጹ የወረደ አስተሳሰብ መሆኑ የምታውቀው። ገጠሩም ኢትዮጵያዊ ነው 80%፣ ከተማውም 20% ኢትዮጵያዊ ነው። ግን ማን መቀደም አለበት? እነዚህ የሚቀዳደሙ አይደሉም። ምክንያቱም ሁሉም ሴክተር አብሮ ካላደገ በስተቀር አንዱን አንስተ ላይ አድርሰ ይሄ ዱዌል የሚሉት ነገር አለ። አንዱ ኢኮኖሚክ ሲስተም ወደፊት ሄዶ አሜሪካ የእርስ በርስ ጦርነት የፈጠረው ኖርዙ የትና የታደገ ከተማው ሳውዙን ተዉት። ሁለቱ ሲስተሞች ባለመገናኘታቸው ነው። ያኛው ስሌቨሪን እንዳለ ማስቀጠል ፈለገ፣ ይሄኛው ደግሞ ኢንዱስትሪ ያለሆነ ሁለቱ ፍጹም ሊታረቁ የማይችሉ ስለሆኑ ወደ 1 ሚሊዮን የአሜሪካ ህዝብ ህይወቱን ያጣው 5 ዓመት ሙሉ ውጊያ የተደረገው ሳውዙና ኖርዙ ሊገናኝ ስላልቻለ ነው። ስለዚህ አንድ ሀገር በትክክል ማደግ የምትችለው ሁሉንም ሴክተር ትምህርት ላይ ለውጥ ሳታመጣ ቆይ ትምህርት ይቆይ ግብርና ነው ማለት አትችልም። ሰው መመገብ አለበት። ግብርናው አደገ። ምንድነው ጉዳቱ? አሁን ለምሳሌ ቡና 3 ቢሊዮን ዶላር ኤክስፖርት እናደርጋለን። ስንዴ ቅድም የተናገርኩት አለ። በቆሎ፣ ሩዙ፣ ፍራፍሬው
ሩዝ አሁን ከ1.5 ሚሊዮን ኩንታል ተነስቶ 63 ወይም 163 ሚሊዮን ኩንታል ደርሷል። እነዚህ እያደጉ ይሄው ፒያሳም፣ ካዛንቺስም፣ 4 ኪሎም 70 ከተሞችም አድገዋል። ከተማውና ገጠሩ ካልተመጋገበ ገጠሩን ብቻ ላሳድግ ብትል ማን ነው የሚገዛው? ከተማ ውስጥ ካላደገ ኤክስፖርቱን ካላሳደግ ማን ነው ያንን የተመረተውን ምርት ኮንሱም የሚያደርገው? ስለዚህ ኢምፖርት ኤክስፖርት ኢምባላንሱ ደግሞ ቶታል እየጠፋ ይሆናል። ከተማውን በቱሪዝም እያሳደግ በዛ የሚመጣውን ገንዘብ እየተጠቀምክ ከፍተኛ ከሳውዲ አረቢያ ብቻ በአጭር ጊዜ ውስጥ በ6 ወር ውስጥ ወደ 50 ሺህ ሰው ነው መጥቶ ኢትዮጵያን የጎበኘው። 150 ጉባኤዎች ዓለም አቀፍ ጉባኤ ሲካሄዱ አንደኛ አየር መንገዳችን ያንቀሳቅሳሉ። 2 ከአየር መንገድ ወደ ሆቴል የሚያደርሷቸው ሰዎች በትንሹ ብናይ 3 ሆቴል ውስጥ ሲመገቡ የሆቴሎች ኢንዱስትሪ ማደግ 4 ሆቴል ውስጥ 150 ጉባኤ ሲካሄዱ የሆቴልና ቱሪዝም ኮሌጆች፣ ኢንስቲትዩቶች፣ ዩኒቨርሲቲዎች ማደግ እነዚህ የሚፈጥሯቸው የስራ ዕድሎች የኢትዮጵያን የገጽታ ግንባታ የማስተዋወቅ ሁኔታ ፈርጀ ብዙ ነው የሚሆነው። ገጠሩን ከተውከው ገጠሩ ሙሉ በሙሉ የሽፍታ ማዕከል ነው የሚሆነው፣ ትተኸዋላ። ከተማውን ከተውከው ደግሞ ከተማ የአመፅ ሴንተር ነው የሚሆነው። ይሄ በዓለም የፖለቲካ ታሪክ ውስጥ ያየ ነው። ስለዚህ ማሳደግ ካለ እያንዳንዱ ሚኒስቴር መስሪያ ቤት አለ። እያንዳንዱ ሚኒስቴር መስሪያ ቤት በተሰጠው ልክ ወደፊት ለፊት ሲሄድ የዚህ ድምር እንጂ ሀገር የሚያሳድገው እዚህ ጋር ያለውን ወደ ታች ይዘው ይሄኛውን እየጎተተ እድገት የለም። እድገት ሁልጊዜ ፕሮፖርሽናል የሆነ ከተማውም ገጠሩም አብሮ ነው ማደግ ያለበት። አንደኛ ቀላል ነገር ልንገርህ፣ ኤአይ አለ፣ አርቲፊሻል ኢንተለጀንስ። አሁን የዘመኑ ቴክኖሎጂ ነው። በአርቲፊሻል ኢንተለጀንስ ወደኋላ ከቀረ ሌሎቹ ሴክተሮች በሙሉ የሞቱ ናቸው የሚሆኑት። ምክንያቱም የምታስጎበኛቸው ቦታዎች፣ በእያንዳንዱ ቦታ የሚኖሩ ቴክኖሎጂዎች፣ ከመላው ዓለም የሚመጡ ሰዎች በአርቲፊሻል ኢንተለጀንስ የታገዘ ነገር ካላገኙ በስተቀር እችን ሀገር ሊፈልጓት አይችሉም። ሶ ዋይፋይ የሌለበት ለምሳሌ ቀላል እንደው ወደ ታች በወረደ ነገር ሊድ ኢንተርኔት የሌለበት እንደ ኤርትራ ማን ነው የሚጎበኘው? አሁን ኤርትራ የገቡ ሰዎች ካሽ ኦንሊ ሶሳይቲ አለ። ምክንያቱም ብር ተሸክመ ነው የምትሄደው። ኤቲኤም፣ የተለያዩ አይነት አገልግሎቶች፣ በባንኪንግ ሰርቪስ፣ ሞባይል ባንኪንግ ምናምን የለም። ሶ ምን ብሎ ነው የገለጻት አንዱ የውጭ ጎብኚ? ካሽ ኦንሊ ሶሳይቲ አለ። ሲገባ ምንም የለም ኢንተርኔት ለማግኘት ሄደህ ቀርፋፋ በመሆኑ አንድ መልእክት ለመላክ 5 ደቂቃ ፈጀብኝ አለ። የሚቀጥለውን ለመላክ እንግዲህ 10 መልእክት ለመላክ ቢፈልግ 50 ደቂቃ ሊፈጅበት ነው። ስለዚህ እነዚህ ነገሮች ተያይዘው ካልሄዱ ሀገር አደገች ብሎ መናገር ስለማይቻል ሰዎቹ አቃቂር በማውጣት ቦምቦሊኖ ሲቀርብላቸው ቀዳዳው ላይ ያፈጣሉ። የህይወት መስታወት አድርገህ አይናችሁ ላይ ያለው ሞጫ አንሱ ብትላቸው አይናቸው ላይ ያለው ሞጫ ከማንሳት ይልቅ መስታወቱ ላይ ስንጥቃል ይላሉ። እንዲህ አይነት ሰዎች ዘፈንም ምረጡ ብትላቸው ጭር ሲላል ነው ድም ነው። ምክንያቱም ጭር ባላለ ቁጥር ትርፉ ስላላቸው ነው ብዬ ነው የምገልጸው። እንደው እስኪ መቼም መምህር ስለ ብይነ መረብ ተቃውሞ እየተባለ ነው፣ ምንድን ነው ሀሳብ? እንግዲህ ያው ምርጫ ሲደርስ የሚያክለፈልፋቸው ሰዎች አሉ። የዛሬ 5 ዓመት በነበረው ምርጫ እኔም ጽፌው ነበር፣ በቃልም ተናግሬው ነበር። መንግስት የለም ከመስከረም 30 በኋላ ሁላችንም እኩል ነን ብለው ጃዋርና ልደቱ የፌክ ኢትዮጵያኒስቱ ጫፍ ማሳያ ነው። ጃዋር የናሮ ናሽናሊስቱ ፓሮኬል አውትሉክ ያለው ጫፍ ማሳያ ነው። ሁለቱ ዘይትና ውሃ ማይቀላቀሉ ናቸው፣ እጅግ ተጻራሪ። ስልጣን ሲሆን ግን ተሰበሰቡ። ከመስከረም 30 በኋላ ሁላችንም እኩል ነን አሉ። ይህ መንግስት ደካማ ነው፣ ስለዚህ እኩል ነን አሉ። ተው እኩል አይደላችሁ። ከዛ በኋላ ራሳቸውን ማረሚያ ቤት አገኙት። አገር ይበጠበጣል ብሎ ነበር ጃዋር ያሰበው። መጨረሻ ላይ ወጥቶ ምን አለ? ትልቁ ስህተቴ ይሄ መንግስት አቅም የለውም ብዬ አንደርስቲሜት ማድረጌ ነው አለ እና አሁን ደግሞ ወጥቶ አቅም የለውም ይልሃል። እርስ በርሳቸው የሚጋጩ ናቸውና አሁን ምንድን ነው የሚያጫጫቸው ስትል የዛሬ 2 ወር የነገ 2 ወር ምርጫ ነው። ግንቦት ምርጫ ስላለ ምርጫ ሲደርስ የሽግግር መንግስት የሚል ጥያቄ ይዘው ይነሳሉ እና የሽግግር መንግስት በራሱ ምን ሲሆን ነው የሚመጣው? እነዚህ ሰዎች ፖለቲካል ሳይንቲስት ነን፣ ፖለቲካውን ጠንቅቀን እናውቃለን ምናምን ነው የሚሉ። ግን የሽግግር መንግስት ማምጣት የሚችለው አንድ ሀገር በኢኮኖሚ ሲወድቅ፣ ፖለቲካው እጅግ በጣም የተዳከመ ሲሆን፣ ጠንካራ መከላከያ አጥቶ ሴንትሪፉጋል ፎርስስ ምንላቸው ከየቦታ ያሉት አቅማቸው እንደ ዘመነ መሳፍንት አይሎ ማዕከላዊ መንግስት ሲዳከም፣ በህዝብና በመንግስት መካከል ያለው ግንኙነት በጣም የሻከረ ሲሆን፣ ባዶ ካዝና ሆኖ መንግስት የሚከፍላቸው ነገሮች ሲያጡ፣ ህዝቡ አጠቃላይ ወደ ምስቅልቅል ሲገባ የሽግግር መንግስት የሚል ጥያቄ ይጠይቃል። ባላንስ የሆኑ የፖለቲካ ኃይሎች ሲመጡ ይሄ መንግስት በመከላከያ ብታየው መከላከያ ሰራዊታችን
$100 ሚሊዮን የሚያወጣ ጀት የሚያመርት ነው። ድሮን የሚያመርት ነው። እጅግ ከ45 ዓመት በላይ በመከላከያ ውስጥ በቆዩ ፊልድ ማርሻል ከዛ ስር ባሉ ጀግና ጀነራሎች የሚመራ ከሁሉም ብሔረሰብ የተውጣጣ ህገ መንግስቱን መንግስትንና የሀገር ዳር ድንበር ለመጠበቅ የቆመ አስፈሪ የሆነ የሚታይ ግርማ ሞገሱ በ90ኛው የአየር ኃይል ትርኢትም በእግረኛው ትርኢትም የሚታይ ሰራዊት አለ። ፌዴራል ፖሊሱን ስትመለከተው የሚገርም አይነት አደረጃጀት ያለው እንደ ድሮ ፒካፕ የያዘ 5 ኪሎ ሜትር ሄዶ የሚቆም መኪና ሳይሆን አውሮፓና አሜሪካ የምታያቸውን ስታንዳርድ መኪናዎች የያዘ በስልጠናው እጅግ በጣም የረቀቀ ነው። ብሔራዊ መረጃና ደህንነቱን ብትወስደው ኮሽ እንዳይል ያደረገው ዙሪያችንን የታመሰ ሱዳን፣ ደቡብ ሱዳን፣ ሶማሊያ፣ ጅቡቲ የጦር ሰፈር ሆና በሚታመስ ቀጠና ውስጥ ሆኖ ማናችንም ማታ ላይ ተዘልለን እንድንሄድ እያደረገ ነው ያለው። ከዛ ውጪ ይሄ መንግስት ተጠይ ነው ይላሉ። አንድ ጊዜ ልደቱ አንድ ያለው ነገር ነበር። በኢትዮጵያ ታሪክ አለና ኖ በዓለም ታሪክ የዶክተር አብይን ያህል ቅን የዶክተር አብይን ያህል በህዝብ የሚወደድ የለም አለ። እሷ ላይ ነው ልደቱ ፍሪዝ ያደርገው። ከዛ በኋላ ያለችው የስልጣን ማጣት ቅድም ያልኳት የተለያየ ነገር ናት። ስለዚህ ይሄ ሰው ደምቢዶሎ ሄደ። የሚገርም የሀገር መኪናዎች እያየን በሄሊኮፕተር ታጅቦ ዶክተር አብይን ሄደው ይላል። ሳይክል እየነዳ ደምቢዶሎ ውስጥ ነቀምት ውስጥ እነዚህ ሰዎች የሚያዩት ምናልባት እየጋረደ ይሄኛው ዋናውን ልማት ከኋላ የሚያሳያቸው በእስልምና ኢብሊስ ይባላል። ሰይጣን ትልቁ ሰይጣን ግብዳ ሰይጣን አለ መሰለኝ እንጂ አሁን ይሄ ዶክተር አብይ የብዙዎች ልብ ውስጥ የገባ ሰው ነው። ምርጫ ላይ ወደ 30 ሚሊዮን ገደማ ሊጠጋ ያለ ተመዝጋቢ እየተመዘገበ ነው። አላቋረጠም። አሁንም የጎረፈ ነው። ሰው ለምርጫ ተዘጋጅቶ የምርጫ ውይይት እየተደረገ ኢትዮጵያ ውስጥ አለን የሚሉ መንግስትን የሚቃወሙ ፓርቲ መስርተው በተፈቀደላቸው ህገ መንግስታዊ ማዕቀፍ ውስጥ እየተወዳደሩ አንተ አሜሪካ ላይ ስደት ሆነ ዜግነት ቀይረ እንግዲህ እኔ ጀዋር ባለፈውም አንድ ቃለ መጠይቅ ሳደርግ እንደው እርግጠኛ ነው ወይ አሉኝ። አዎ እርግጠኛ ነኝ የአሜሪካ ዜግነት አለ። የአሜሪካ ዜግነት ይዘህ ለግሪን ካርድ እየተሯሯጥክ ሻለቃ ዳዊት ወልደ ጊዮርጊስ በ60ዎቹ የወጣ ሰውዬ ነው። የደርግ ደንበኛ ጨፍጫፊ የነበረ ነው። ከመላኩ ተፈራ ያልተናነሰ። አንዳርጋቸው ጽጌ ብታየው የጻፈው መጽሐፍ እኮ ርዕስ ሲወጣ እንደዚህ ወጥቶ አያውቅም። እኛ ምንናገር ትውልድ አይደናገር የሚል አረፍተ ነገር የሆነ የመጽሐፍ ርዕስ አላውቅም። ይሄን ጽፎ የሌለ ታሪክ አጼ ምኒልክ ሙስሊሙና ክርስቲያኑ ዘምቶ ከጨረሰ በኋላ ሙስሊሙ አስክሬኑ የአጋጣሚ መጽሐፍ ምረቃው ላይ ነበርኩ በጅብና በአሞራ እንዲበላ ሆነ ብሎ ሙስሊምና ክርስቲያን ለማጋጨት የጣረ ሰው ነው። ልደቱ ይታወቃል። ሸርታታው ምናምን ብዙ ሰማለሁ ተንሸራታችሁ። እነዚህ ሰዎች ምርጫ ሲደርስ የሚያኩለፈልፋቸው ምንድን ነው ስትል፣ አንደኛ ግብፅ $100 ሚሊዮን መድባለች ለአክቲቪስቶች፣ ለኢትዮጵያ ብቻ ሳይሆን ለእንትን ይሄ በግብፅ ኮፕቲክ ቤተክርስቲያን አካባቢ እና በሌሎችም ይታደል እነ ጀዋር እንትን የሚሉት ኔትወርክ አላቸው። ሶ ምርጫ ሲደርስ ኢትዮጵያ ምን ልትሆን ነው? በአንድ የምርጫ ዘመን የህወሓት ጦርነት እያለባት ተላላኪዎች በኦሮሚያና በአማራ ክልል ውስጥ ጦርነት ፈጥረው ገና መነሻ ላይ አንደኛ ከህወሓት የተረከብነው አመራር አለ፣ ገና ያለቀቀው ከደርግ እየተንከባለለ የመጣ አመራር አለ፣ አስተሳሰብ አለ። በዚህ አስተሳሰብ ውስጥ በመነሻው ወቅት ላይ ይሄ በዓለም ታሪክ ውስጥ አላውቅም፣ እንደ አቅም ሂስትሪ አንብቤ ያለው ገና መነሻው ላይ በግብርናም በጤናም በትምህርትም በኮንስትራክሽንም በቱሪዝም በመንገድ መሰረተ ልማት በካልቸራል ዲሞክራሲ በሃይማኖት በሁሉም ረገድ የሚገርም አይነት ሀገር ፈጥሮ በዲፕሎማሲው ደግሞ ከመጣን ገልፍ ሀገር ላይ ኢትዮጵያ ዲፕሎማሲ አትታወቅም። እንደ አቅሜ ትንሽ አንብቤ ያለው ዲፕሎማሲና ዓለም አቀፍ ግንኙነት መማርም ጀምሬ ነበር በሁለተኛ ዲግሪ ደረጃ እና በሚገርም ሁኔታ የገልፍ ሀገሮች አሉ። ከዓለማችን ትልቅ ግዙፍ ኢኮኖሚዎች ውስጥ ከ6ቱ ጣሊያንና ህንድ አሉበት። ቱርክ ከፍተኛ የሆነ እንትን አላት። ብሪክስ ዛሬ ከትልቆቹ ነገሮች ጋር የሚወዳደር ነው። እነ ብራዚል፣ እነ ረሽያ፣ እነ ኢንዲያ፣ እነ ቻይና፣ እነ ሳውዝ አፍሪካ ያሉበት ነው። እዚህ ቡድን ውስጥ መቀላቀል ቅድም ያልኳቸው የዲፕሎማሲ ግንኙነቶች ከጣሊያን ጋር ጣሊያን 6ኛ ወይ 7ኛ ናት በኢኮኖሚ ከነዚህ ጋር ከአሜሪካ የአፍሪካ አዛዥ ጋር መገናኘት የተባበሩት መንግስታት በፒስ ኪፒንግ ሚሽን ለሰራችሁት ስራ ብሎ ሽልማት የሚሰጥበት ገና 5 ዓመት እንግዲህ መሰረት እየጣልክ ነው። መሰረት ሲጣል አይተ እንደሆነ አይጦም ይገባል፣ ቆሻሻውም ይገባል። ምንም እዛ ላይ ኮነ ነው መሰረት በሚጣልበት ገና በመነሳት ላይ ትራያል ኤንድ ኤረር ላይ ያለን ይሄንን ተአምራዊ ለውጥ ይሄ መንግስት ካመጣ ቀጣይ 5 ዓመት ቢመረጥ በጣም ስቴብል ይሆናል። ይሄንን ማን ያስደነግጣቸዋል? የእድሜ ልክ ጠላት የሆኑ ስም ባልጠቅስ ጥሩ ነው፣ ግን ጎረቤት ሀገሮች ይታወቃሉ። ካፈጣጠሩም ያለው ጎረቤታችን ሀገር ያቺ ደግሞ ከአባይ ጋር የምታጣላን ሀገር አለች። እነዚህ ይወራጫሉ። በዚህ ጊዜ ኪሳቸው ውስጥ የሆነ ነገር እንዲኖር የሚፈልጉ ሰዎች
ኢትዮጵያን ለማፍረስ ሞራል አላቸው ወይ? እንደው ይቅርታ አድርግልኝና የሰዎችን ስም ማንሳት አንዳንድ ካራክተር አሳሲኔሽን ሳይሆን የሚጠቅምበታል። ጀዋር ምንድን ነበር ያለው? እኔ የተወለድኩበት አካባቢ 95% ሙስሊም ነው፣ 5% ክርስቲያን አለ፣ ቪዲዮ አለ። ቀና ብሎ ቢናገር በሜንጫ ነው የምንለው አለ። አንደኛ። ሁለተኛ ኮንዶሚኒየም ደረሳቸው። እነዚህ አዲስ አበባ ውስጥ ማያቸው ድሃዎች ምናምን ያለውን የጠወለገ ፊት የጠወለጉት ሰዎች እንደምንም ብለው ኮንዶሚኒየም የምትለው ሜንጫ ይዞ ቄሮን አይደለም ቀሬን አይደለም ሜዳ ላይ ያሉ ወሮበላዎችን ሰብስቦ እነዛ ስርዓቶች የፈጠሯቸውን እነሱም ባይሱዙና በእንትን አትገቡም ማለት እዚህ ነበር። ሌላውን ትተን ይሄንን ካለ በኋላ ተከበብኩ ብሎ ዶክተር አብይ አሁን ታጅቦ ነው የሄደው። እንግዲህ ጠቅላይ ሚኒስትር ሳይታጀብ አይሄድም። ተከበብኩ አለ እኮ እንዲያጅቡት አይደል የጠራው። ስለዚህ እነዚህ ወራዳ የሆኑ ሰዎች መጽሐፍ ሲጽፍ ግን ምን አለ? ጀዋር አልጸጸትም አለ። ይህንን አይነት ሜስ ፈጥረ ክርስቲያን እንዲጨፈጨፍ ጄኖሳይድ አወጀ ክርስቲያን ላይ አልጸጸትም ብለህ መጽሐፍ ምን ማለት ነው? ይሄ ሰው ለምንም አይነት ነገር እንደማይመለስ ታውቃለህ። አንደኛ ዜጋ አይደለም ተናግሬያለሁ። የአሜሪካ ዜግነት ከመለስክ በአሜሪካ ማንም ተራ የህግ ሰው ያውቃል እስከ 10 ዓመት ተመልሰ መግባት አትችልም። ዜግነት ከመለስክ አትችልም። እኔ አሁን መጥቻለሁ አሳይለም ኬዝ ተመልሼ ከ10 ዓመት በፊት ወደ አሜሪካ መግባት አልችልም። ይህንን አይነት ውሸት በኢትዮጵያ ህዝብ ፊት ዋሽቶ ከወጣ በኋላ መንግስትን አንደርስቲሜት አደረኩ ብሎ አሁን መንግስት እንዴት እንደሚያቃልል ታያለህ። ጭራሽ እኔ አሁን አንዳንድ የነሱ የወረዱ ቃላት ጋር ለመናገር እንጂ በግብርናው ስንት ሚሊዮን ሄክታር ታረሰ፣ ስንት ሚሊዮን ሩዝ፣ ስንት ሚሊዮን ስንዴ፣ ስንት ሚሊዮን እንትን ብሎ አንድ የበሬ ግንባር ኢህአዴግ አፈረሰ ብልጽግና አፈረሰ ብሎ ቪዲዮ ሲለጥፍ ታያለህ። አንድ የበሬ ግንባር የምታክል የገበሬ ማሳ ምን ሊያደርግለት ነው የሚያፈርሰው? ዘሆል ገበሬ ሞዴል መኖሪያ ቤት እየሰራ የገበሬ ሰምተን ማናቀው ሞዴል የገጠር መኖሪያ መንደር እየሰራ ቅድም የነገርኩ የተባበሩት መንግስታት ድርጅት በአረንጓዴ አሻራ በስንዴም ሸልሞት በእነዚህ ሁሉ የመጣ ሰው አንድ የገበሬ እርሻ አፈረሰ ስትል ደረጃህን ነው የሚያሳየው። ቅድም ያልኩ ኤሊት ሰራዊት እያለ ምን ብሎ ገለጸ? አንድ ሚሊሻ ጀዋር ገንዘብ ልኮ ጠጣ አጠጡት። የጀዋር ሰዎች ሲንገዳገር ጣሉት። የአብይ አህመድ ሰራዊት የብርሃኑ ጁላ ሰራዊት ብሎ ገለጸ። ጀዋር ፊልድ ማርሻል ስላላለ ጠቅላይ ሚኒስትር ስላላለ የእነዚህ ሰዎች ማድረግ አይወድቅም። ሰልፍ ክሌምድ ፖለቲካል ሳይንቲስት ነው። እኔ የፖለቲካል ሳይንቲስት ነኝ 80 ሀገር አማክሬያለሁ ብሎ በአደባባይ የሚዋሽ ሰው እኮ ነው። በዓለም ላይ ያሉትን ሀገሮች ስንት እንደሆኑ ራሱ የሚያውቃቸው አይመስል 80 ሀገር ያማከረው ሊቢያን ከሆነ ይገባኛል። ሶማሊያን ይሄ ብጥብጥ ያለባቸው ሊያማክርም አይችልም። እንደው ሰዋተው ነው። ስንት ፕሮፌሰሮች፣ ስንት ኢሜሪተስ ደረጃ የደረሱ ሰዎች፣ ስንት ሳይንቲስቶች ባሉበት ጀዋር ሳያፍር 80 ሀገሮች አማክሩ ብለውናል የሚል ነው። እና እነዚህ ሰዎች የምናነሳቸው ለምንድን ነው? መንጋውን ለማዳን በህዝበኝነት የሚከተላቸውን እንጂ ትንሽ ሰከን ያለው ይሄ ሳይለንት ማጆሪቲ የሚባላል ዝም ብሎ የሚታዘበን አለ። ያን ፓርት ስታይ በጣም እንትን ነውና እኔ በዚህ መልክ በመልስ እንደው አሁን ይሄ ብይነ መረብ እንግዲህ ይመስለኛል ኢንተርኔት ላይ ነው ወይም ቲቪ ላይ ነው የሚቀረው። አሁን እኔም ምን አሉ እኮ ብዬ ላይ ይችላል። እኔም ልቆጠር ነው ወይም ሰልፈኛ ነኝ። መምህር ታየስ ሰልፈኛ ነው። አላፈሩም ደግሞ ዶክተር አብይንም ሰልፉ ላይ ጠርተናል ብለዋል። ሚስ የሚያደርጉት ነገር ምንድን ነው? እነሱ የበይነ መረብ እንቅስቃሴ ብለው እንዳልከው እነሱን ለመተቸት የምንፈልግ ሰዎች፣ የተለያዩ አይነት ኢትዮጵያ ጠላቶች፣ ኢትዮጵያ ውስጥ ያለው የተለያየ ሰው ምን ሊሉ ይሆን ብሎ የሚያስብ በብዙ አይነት ኢንተረስት ያያቸዋል። ምን ላይ? ኢንተርኔት ላይ ስለሆነ ይታያል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር በሚያደርግበት ጊዜ ለምሳሌ አንዴ ሲያነጻጽሩ ስላየው ነው። ዋናው የዶክተር አብይ ተመልካች ቴሌቪዥን ቤቱ አለ ተሰብስቦ ማይ ኢትዮጵያ ብሮድካስቲንግ ኮርፖሬሽን፣ ዋልታ ኢንፎርሜሽን ማዕከል፣ ፋና፣ የተለያዩ ጣቢያዎች ላይ ሬዲዮ። ይሄንን ገበሬው 80% ገበሬ ነው። ያ ቢደመር እኔ አሁን ከቤተሰቤ ጋር ሙሉ ቁጭ ብለን ነው የምናየው ሙሉን ሬዲዮ አለ እና የአክስት ልጅ አጎት ልጅ ኤክስቴንድድ ፋሚሊ እያየን እንዳልከው ሬዲዮ አለ፣ ኤፍኤም አለ፣ በተለያየ መንገድ። በዛ ላይ ደግሞ ስንትና ስንት ገጾች አሉ ብልጽግና። እነዛ ሁሉ ተከፋፍለው ነው የሚያሳዩት። ስለዚህ ፈጽሞ ሊገናኝ የማይችል ነገር። የኢትዮጵያ ሕዝብ 130 ሚሊዮን አካባቢ ነው። ህፃናቱ ያሉ ብለን ባናስብ እንደው በትንሹ 30 ሚሊዮን የዶክተር አብይ ተመልካች አለ። የፓርቲው አባላት እኮ በሙሉ ያሉ ምን አለ ምን ተደረገ ብለው። ስለዚህ እነዚህ እያንዳንዱን የፓርቲ አባል ወስደ ብቻ 11 ሚሊዮን የፓርቲ አባል እነሱ ከታዩ 1 ሚሊዮን ጉድ ነው የሚሉት። ግን 11 ሚሊዮን የፓርቲ አባል አለ ያህል እኮ ቅድም እንዳልኩ ገበሬው በሙሉ ያህል በሙሉ ሊባል በሚችል ደረጃ ቴሌቪዥን ዛሬ የሌለው ሰው ብዙ የለም። የከተማው ሰው በሙሉ ያህል
ይሄ ግን ቴሌቪዥን ቆጥሮ ይሄን ያህል ነው ያየሁት አይልም። ቱ ዘ ኤክስቴንት ምን ብለዋል? ቴሌቪዥን እንትን ውስጥ ያሉ ሰዎች ራሱ እኮ አላዩትም ብለው አንዴ ስታቲስቲክስ ያወጡ አይቻለሁ። ሲጀመር በ3 ፈረቃ ነው ምን ነበረ የሆነ አዋርድ የቲክቶክ አዋርድ እና የእሳቸው መግለጫ ወቅታዊ ሁኔታ የገለጹበት ነበር ይሄ ቲክቶከሮች። እሱን ነው አስታውሻለሁ። እና በይነ መረብ ላይ ምን እንጠብቅ? እንደው በይነ መረቡ መፈንቅለ መንግስት፣ ሽግግር መንግስት ምን እንጠብቅ? አሁን ለማውራት ምንድነው ለአፍ ዳገት የለውም። 26 ብለዋል። አዎ ለአፍ ዳገት የለውም። ያው በምርጫው እንትኑ ንግግሩ በተደረገ 8ኛው ዓመት ቀጥሎ 2ኛው ቀን ላይ ያቺን ስሜት ለማደፍረስም ነው። በነገራችን ላይ ታስታውስ እንደሆነ ያለፈው በይነ መረብ የተካሄደው ግንቦት 30 ነው። ግንቦት 30 የተካሄደበት ምክንያት ሰኔ 1 ልደቱ የአዲስ አበባን ወጣቶች ያስጨፈጨፈበት ነው። ሁሌ የልደቱ ስም ይጻፋል። ሰኔ 1 በደረሰ ቁጥር የልደቱ ስም ይጻፋል። ስለዚህ ምን ያደርጉ? የልደቱ ስም ከሚጻፍ ያ ጥቀርሻ ታሪኩ ከሚነሳ ግንቦት 30 በበይነ መረብ ብንይዘው የልደቱ ስም ሳይነሳ ያልፋል ብለው አሰቡ። ስለዚህ አጀንዳ ላይ አጀንዳ ደርበው እንደተባለውም ለመጀመሪያ ጊዜ ልደቱ ሳይሰደብ አለፈ። ይሳካል አይሳካም በሚል 1% ማለት የነሱ ሆነ። ልክ ነው። ግንቦት 30 ሲያቀርቡ ሰኔ 1 ቲክቶኩም ፌስቡኩም ዩቲዩብም የነሱ ጉዳይ ሆነ፣ የሚቃወማቸውና የሚደግፋቸው። አሁን ደግሞ የክቡር ጠቅላይ ሚኒስትሩ 8ኛ ዓመት ብልጽግና ወደ ስልጣን የመጣበት 8ኛ ዓመት ይከበራል። ወዲያውኑ በ2ኛው ቀን ይህንን በሚያመጡበት ጊዜ ያንን የነበረ በጎ ገጽታ ይታያል። አንደኛ ከተማዎቹ ላላየ ሰውም ያያቸዋል። ገጠር አካባቢ የመጣውን ለውጥ ያያል። በየሴክተሩ የመጣው ለውጥ ይታያል። የመጀመሪያው ዓላማቸው የሚመስለኝ ይሄንን ብሩህ ገጽታ የማደብዘዝ ፍላጎትና እሱ አጀንዳ እንዳይሆን፣ አጀንዳ ከሆነ ከፊት ለፊት ምርጫ አለ፣ እዛ ላይ መንደፋደፍ ይፈልጋሉ እዚህ ጋር እንጂ አሁን የሽግግር መንግስት የሚሉት ማን ላይ ነው? የሰደቡት ሰራዊት ላይ ነው። ሁለተኛ ለኢትዮጵያ ሕዝብ ምን ያህል ቢንቁን ነው? ድሮ ኃይለ ሥላሴ የኢትዮጵያ ሕዝብ ገና እዚህ ዲሞክራሲው ላይ ስላለመደ ሴኔተሮችን እኔ እመርጥላቸዋለሁ ስላልደረሱ ለመምረጥ፣ የታችኛው ምክር ቤት አባላት ግን ህዝቡ ራሱ ይምረጥ ብለው ነበር። እነዚህ ሰዎች ውጭ ሀገር ተቀምጠው እነማን ናቸው የሽግግር መሪዎች ሆነው ኢትዮጵያ ላይ መጡት? የችግር መሪዎች አሁን ያልናቸው የችግር መሪዎች እነ ልደቱ አያሌው እንደው የችግር መሪዎች እነ ጀዋር መሐመድ እነ አንዳርጋቸው ጽጌ። ይሄ በቦክስ የተደባደቡት ማን ነበሩ? ገዳ አንዳርጋቸውና ኢንጂነር ይልቃል በቦክስ የተደባደቡ ሰዎች። ፖለቲካው ላይ ሰው ፊቱ ረዝሞ እነሱን ሲያይ ሰው ኢትዮጵያ ህዝብ እነሱን ሲያይ ፊቱ ይረዝማል። እነዚህ ተሰብስበው የዝንጀሮ ሰርክ ሽግግር ወደ ምን አይነት ሽግግር ነው የሚከቱን? ምን አይነት ሰራዊት ይዘው ሸኔን ህወሓትን መቼም የማን እንደሆኑ ይታወቃል። መድረኩንም ማን እንደሚያዘጋጀው ከጀርባ ይታወቃል። ህወሓት ነች ትልቋ አጠንጣኝ ህወሓት እንደሆነች ይታወቃል። ስለዚህ እነዚህ ሰዎች ሸኔ አማራ ክልል ያለው ጽንፈኛ ፋኖ በሚል ራሱ የሚጠራው እነዚህ ተሰብስበው ትልቁ ሰራዊት አይኖርም እኮ ምክንያቱም የብርሃኑ ጁላ ሰራዊት ብለውታል፣ የብልጽግና ሰራዊት ብለውታል። የሽግግር መንግስት ከሆነ ብልጽግናን አይደል የሚጥሉት? ስለዚህ የብልጽግና ሰራዊት ምን ያደርግላቸዋል? እና እነዚህ ፕሮፌሽናል ያልሆኑ ጫካ ውስጥ ሆነው መኪና የሚያቃጥሉ፣ ፊሽካ እየነፉ ትምህርት ቤት የሚያቃጥሉ፣ ከተማ ገብተው የሚያወድሙ መተው ሰራዊት ሊሆኑ ነው። ህግና ስርዓትን ሸኔ አማራ ክልል ተአምር እየሰራ ያለው እንትን እና 27 ዓመት ሲገለን የነበረው መጥቶ ሊያረጋጋን በስናይፐር ሊያረጋጋን ማለት ነው አጋዚና። ዞር ብለህ ስታስበው እነዚህ ሰዎች መሬት ላይ ያለውን አያውቁም። ጀዋር እኮ ተናግሯል። የዚህ መንግስት ጥንካሬ ባለማወቄ ትልቁ ስህተት የሰራሁት እሱ ነው አለ እንደወጣ ከእስር ቤት ከጋዜጠኛ ደረጀ ጋር ባደረገው ቃለ መጠይቅ። አሁን ይሄ መንግስት ጀዋር ከማረሚያ ቤት ከወጣው በኋላ 10 እጥፍ ተጠናከረ ወይስ ወደ ኋላ ሄደ ብታይ ከሚፈለገው በላይ የተጠናከረበት ልማቶቹም እድገቱም ዲፕሎማሲውም ቀደም የነገርኩ ኢንቨስትመንቱ እያንዳንዱ ፊልድ ያደገበት ወላጆች እፎይታ ያገኙበት 10 ሚሊዮን ተማሪ እኮ ማለት ከስንት ቤተሰብ የወጣ ነው። ምሳ መቋጠር የሚያቅታቸው እኔ መመሮኝ እኔ ኖርኩት ምሳ መቋጠር አቅቷቸው ወጡን እንዴት አድርገው እንትን ይበሉት ለማሰር የሚያስቸግርባቸው ብዙ ወላጆች እኮ አሉ። የነዛን ችግር ለመፍታት መንግስት እየሄደ ዩኒፎርም የሚያለብስ መንግስት ቤት 400,000 ሰርቶ 1.5 ሚሊዮን ሊሰራ ዝግጅት ላይ ያለ መንግስት 2018 ላይ ይህን ሰራለሁ ብሎ ካለው በላይ የሰራ መንግስት እያለ እነ ጀዋር መጥተው በሚንጫ ሊያስጨርሱን፣ ኮንዶሚኒየሙን በር ላይ ቆሞ በዱላ ሊመቱን፣ እንዴ ተከበብኩ ብሎ ሊያስጨርሱን፣ ከተማ ሊያቃጥሉ አይተናቸዋል እኮ የጀዋር ጀሌዎች ከተማ ነበር የሚያቃጥሉት። አሁን ታጥቆ ሄደው እና ስለ ሽግግር ሲያስቡ ምን ሆኖ ይቀራል መሰለ? ይሄ
አክቲቪስቶች አሉ አይደል? እነዚህ ትንሽዬ ልጆች እነሱ ትንሽ ይሻላሉ። እነዚህ ወጣቶቹ እነዚህን ህዝቡ ስለሚያውቃቸው አክንትፍ ብሎ ስለተፋቸው እንደው ርዕዮተ ዓለም አላቸው ወይ? አሁን እኮ የሆነ የጋራ የሚያደርግ ርዕዮተ ዓለም ወደ ሽግግር መንግስት መጣ፣ ርዕዮተ ዓለም ያስፈልጋል። እኛ እዚህ መንግስት ምክክር ብሎ ስንትና ስንት ነገር እያደረገ የዚህን ሀገር ችግር ለመፍታት ዳያስፖራውን እያወያየ ትግራይ ክልል ውስጥ ያለው ሁኔታ ስለማያመች እዚህ ጋር እያደረገ በዚህ ደረጃ የሚሄድ መንግስት እያለ እነሱ ምን አይነት ምክክር ሊያመጡ ነው? የሚደባደቡ እኮ ናቸው። አንድ ላይ ሆነው ገዱና ኢንጂነር ይልቃል ከተደባደቡ ዳዊት ማን ነው ጀዋርና ልደቱን ሁኔታዎች ብታመቻችላቸው ወደ ምን ሊገቡ ይችላሉ የሚለውን ማሰብ ያስፈልጋል። እኔ ይሄ ከምን እንጠብቅ የሚለው ስቀን እናሳልፈዋለን። ምንም እንጠብቀው ነገር የለም። ምክንያቱም ከኩታንኩት ከንቶ ፈንቶ ካርቲ ቡርቲ ከዝም ብሎ እዚህ ግድም መደዳ ባዶ ከሆኑና በኢትዮጵያ ታሪክ ውስጥ ልደቱ ከ1997 የነበረ ነው ቁጠረው። እዛ 3 ዓመት አለ እዚያ 21 ዓመት ምናምን ፖለቲካው ላይ አብቅቶ 2 ድምጽ ነበር የሚያገኘው አዲስ አበባ ይወዳደር ነበር። ልደቱ በአንድ የምርጫ ጣቢያ የማያውቁ ሰዎች በስህተት 2 ኤክስ ያደርጉለት ነበር። የሚለጠፈውን አይቻልም። አይ አበባ ናት ብለው አበባ የሚወዱ ሰዎች ናቸው ብለው እንደው ከ2 በላይ እነሱም ድንገት አበባ የሚወዱ ለሰው ወይ ባለቤቶቻቸው ያልሰጧቸው አበባ ተቀይመው ካልሆነ በስተቀር እንደ ልደቱ ይታወቃል እኮ ጀዋር ይታወቃል። አሁን ጀዋር ሄዶ ትግራይ ክልል፣ አማራ ክልል የተለያየ ቦታ ሊመረጥ ነው። ኢቭን ኦሮሚያ ሊመረጥ ነው። ልደቱ መጥቶ ሶማሌ ክልል ሶማሌ ልደቱን፣ አፋር ልደቱን፣ ቤንሻንጉል ጋምቤላ እነዚህ የሚሰበሰቡት ሰዎች ሲጀመር ከየት ነው የመጡት? ይሲ እንደ ብልጽግና እኮ 80 ቋንቋ ወይም ደግሞ ባህል የምታገኝበት አይደለም። ሁሉንም ሃይማኖቶች የምታገኝበት አይደለም። ጀዋር ሃይማኖት አለው ካልከኝ ይቅርታ አድርግልኝ። ያው ሁላችንም አለን፣ ግን እና የሚያስቅ ተረት ነው የሚሆነው። አንድ ሰው ከመካከል የሆነ ይዘው ጠቅላላ የተሰበሰቡትን ሰዎች እንደው ፊታቸውን ማየት ነው። ከዛ አፋር ፈልግልኝ እዛ ውስጥ ሶማሌ ፈልግ፣ ጋምቤላ ፈልግ፣ ቤንሻንጉል ጉሙዝ፣ ወላይታ፣ ጋሞ፣ ጎፋ፣ ዳውሮ፣ ጌዲዮ፣ ጉራጌ፣ ስልጤ የለም። ኢትዮጵያን ሲመለከታት ራሱ በተሆነ አካባቢ ነው። እንደሱ አይነት ኢትዮጵያ ደግሞ አይደለም። አሁን ኢትዮጵያ ማለት ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ፣ መካከል 11 ወይ 12 ክልል ያለው ነው እንጂ ኢትዮጵያ የሚባለው ሰራዊታቸው ከየሰፈሩ የተሰባሰበ የሚፋጠጥ የሚፈላለግ። አሁን እውነት እንደው ዝም ብዬ በሐሳቤ ሸኔንና የአማራ ክልል ያለውን ጽንፈኛ ህወሓትን 3ቱን አንድ ቦታ ከዛ ሰራዊት ሆነው ማን መሪ ሊሆን ማን ጀነራል ማንነትና እና የሚያስቅ ነው። ባይዘው አንዳንዴ ወረድ ካላልክ አይሆንም። እንደዚህ አይነት ውይይት ለሙራው ያታረገው አንድ ጓደኛ ያለ እንደ አይነት ሐሳቦችን እስኪ ከትልቁ ልውረድና ሐሳብ ልስጥ ይላል። ጥሩ ሐሳብ ውይይቶች እያደረግን እንዳለ ይሰማኛል። እንደው ሰሞኑን ለ7ኛው የብሔራዊ ምርጫ የኢትዮጵያ ብሔራዊ ምርጫ ቦርድ ባዘጋጀው እንዲሁም የኢትዮጵያ ውስጥ ያሉ ሚዲያዎች በተለይ ብሮድካስት ሚዲያዎች ኢቲቪን፣ ፋናን ላይ እንዲሁም አዲስ ሚዲያ የተለያዩ የክልል ሚዲያዎችን ጨምሮ የምርጫ ክርክር እየተደረገ ነው። ተቃዋሚ ፓርቲዎች ወይም ተፎካካሪ ፓርቲዎች አማራጭ ሀሳባቸውን እያቀረቡ ነው። እንዴት አገኙት? እንግዲህ አማራጭ ሀሳብና የተሰራ መቃወም በጣም ይለያያሉ። እኔ ከአማራጭ ሀሳብ ይልቅ ብልጽግናን የማብጠልጠል የጋራ ጉዞ ነው ያለው። መጀመሪያ እንደው ከፓርቲዎቹ ልነሳ። ኢህአፓ ምንድን ነው ምናምን የሚለውን ታሪኩን ትቼ እነዚህ ሰዎች ከላይ የተንጠለጠሉ ናቸው። አንድ ፓርቲ ለሀገራዊ ምርጫ ሲዘጋጅ ኢትዮጵያ ስንት ቀበሌዎች አሉ? ስንት ወረዳዎች አሉ? ስንት ክፍለ ከተማዎች አሉ? ስንት አባል አላቸው? አዲስ አበባ ውስጥ ብለህ ብትጠይቃቸው ከድር ከቁብ የሰበሰቡት ካልሆነ በስተቀር ኢህአፓ ውስጥ ያሉ ሰዎች ኢህአፓ ምንድን ነው አነሳሱ? ምን አይነት ርዕዮተ ዓለማዊ ፍልስፍና ነበረው? በኢትዮጵያ የወጣቶች እልቂት ውስጥ የተጫወተው ሚና ምንድን ነው? ሶማሊያና ኢትዮጵያ በሶማሊያ መስፋፋት ሲዋጉ ከኋላ ሆኖ ሰራዊቱን ወቅቷል አልወጋም? ነጭ ሽብርን ጀምሯል አልጀመረም? አያውቁትም። የጋራ የሆነ አይዲዮሎጂ ያላቸው አባላት አሁን ቀበሌ ልኬት ነው አምጥተው አፋር ክልል ኢህአፓ አባል አለው፣ ሶማሌ አባል አለው። እንደው እውነት እንደው ዞረን ቤንሻንጉል ጉሙዝ ጋምቤላ ላይ አባል አለው። እያንዳንዱ የሚወዳደረው ፓርቲ የለውም። ጠርቶ የብልጽግና ሰዎችን ነው የሚያመጣው። በስብሰባ ጠርቶ እስቲ ድንገት የምትቀተሉን ብሎ በጥሩምባ ነው የሚጠራቸው። መጀመሪያ አንድ ፓርቲ ሆኖ ለውድድር ሲመጣ ያው ዲሞክራሲው ገና አሁን በዚህኛው 5 ዓመት ውስጥ ኤክሰርሳይዝ እያደረገ ስለሆነ እንጂ መጀመሪያ ማኒፌስቶ አለ፣ የተለያዩ ፕሮግራሞች አሉት፣ የአፈጻጸም አቅጣጫዎች አሉት። እነዚህን የሚያውቁ ኢትዮጵያን ሊመሩ የሚችሉ አባላት አላቸው ወይ ስትል የላቸው።
ሁለተኛ ከነዚህ ፓርቲዎች ጀርባ ስትቆፍር የምታገኘው ወይ አንድ ብሔር ጽንፍ የያዙ ናቸው ወይም እግራቸውን አሜሪካ፣ አውሮፓ፣ ካናዳ፣ አውስትራሊያ ካሉ ወይም ከሌሎች ሀገሮች ጋር ያገናኙ ከኋላ ሆነው የሚዘውሯቸው ሰዎች ያሉ ናቸው። ለዲሞክራሲው እድገት ጥሩ ነው፣ መልካም ጅምር ነው። በሚቀጥለው 5 ዓመት ላይ ተደራጅቶ ሊመጡ ይችላል። አሁን ያለው ውድድር የአሳንበሪና የድንቢጥ ውድድር ነው። በጣም ግልጽ ነው። ሳይጀመር ውጤቱ ማወቅ ይቻላል፣ እንቅስቃሴውን ምኑንም። ነገር ግን እነዚህ ፓርቲዎች አሁን የሚያመጡት ነገር ላይ ስታይ በኢኮኖሚክ እንትን ፕሮግራም ይህን ሪፎርም እናደርጋለን፣ በከተማ እንደዚህ እናደርጋለን፣ ደሞዝ እንጨምራለን። አሁን ይሄ ማባበል ስሜት ከየት አንድ ሰው ነው የሚጨምሩት? ብልጽግና ይህን ያህል እየሰራ ከአንድም 2-3ም ጨምሮ አንዳንዶቹ የቀበሌ ቤት እንሰጣለን ብለዋል። አሁን ይኸውልህ የቀበሌ ቤት ለምሳሌ የት ጋር ነው የሚሰጠው? አዲስ አበባ እኔ የቀበሌ ቤት ውስጥ ነው የምኖረው የነበረው። የቀበሌ ቤት የምንኖር ሰዎች በሙሉ 100% አግኝተናል። ድጋሜ ነው የሚሰጡን ወይስ ስቱዲዮ ደርሶኛል ባለ 1 ባለ 2 መኝታ ነው? ሁሉም እኮ አግኝተዋል። የቀበሌ ቤት ውስጥ የሚኖር የተፈራረመ ሰው በሙሉ የቀበሌ ቤት አግኝተዋል። የጌታ አንተው ነው የሚሰጡት። አሁን አንድ ሰፈር ላይ ነው የሚያስበው እሱ። የቀበሌ ቤት ያልሰጠው የሆነ ቦታ ካለ በሰፈሩ እንጂ ኢትዮጵያን በትክክል አይቷት አይደለም የሚመጣው። ምንድነው እነሱ ፍላጎታቸው? ሰውን እኮ ኢትዮጵያን ሕዝብ እኔ በመረጥ ጨረቃ ላይ መጀመሪያ ደርሰው እንዲመጡ ማርስ ላይ ደርሰው እንዲመጡ አደርጋለሁ ማለት ይቻላል። አማራጭ ሀሳብ መሬት ላይ ግን አማራጭ ሀሳብ አይደለም። መጀመሪያ ፊዚብል ነው፣ መሬት ላይ የሚተገበር ነው። አንተ አማራጭ ሀሳብ ብለህ የምታመጣው በከተማ ልማት አሁን ብልጽግና ካመጣውና ካቀዳቸው በተጨባጭ ካየናቸው 400,000 ቤቶች በአንድ ዓመት 3 ሚሊዮን የስራ ዕድሎች 400,000 ገደማው የውጭ ሀገር ህጋዊ የስራ ዕድሎች ሊቢያ ምናምን ሄደው የሚሞቱ የተለያዩ አይነት ዲፕሎማሲዎች አሉ። ከዚህ በላይ ሄደው እውነት እነጋገር የተፈጠረው የሊስ ቅድም ያልኳቸውን አልደግማቸውም። እዚህ ላይ አማራጭ ሀሳብ ብለህ ስትመጣ ሰራዊቱን በዚህ ደረጃ አሳድገዋለሁ ብለህ 1 2 3 4 ሰራዊቱን አሁን ያለውን ፌዴራል ፖሊሱን ካለበት ወደዚህ አሳድገዋለሁ። ፖሊሱን አሁን 32 ቅድም ያልተናገርኩት የፖሊስ ተቋማት በዚህ ዓመት ብቻ ተመርቀዋል። እጅግ የሚገርም አይነት አስተማማኝ ሰላም ከተወሰኑ ከጠቀስናቸው ቦታዎች በስተቀር አለ። ይህም በምን ደረጃ ነው የሚያሻሽሉት? ኢቨን ጋዜጠኛው አንዳንዴ መስቀለኛ ጥያቄ በሚጠይቃቸው ጊዜ ይወድቃሉ። የሉም። አንዳንዶቹ እኮ ጭራሹኑ ገና ይመካከራሉ። ስለ ትምህርት ፖሊሲው ስለ ምናምን ሲወያዩ አያውቁትም። አሁን ብልጽግና ስትመጣ ትምህርት ፖሊሲው ላይ ለውይይት ሲያመጣ የትምህርት ሰዎች አሉት በቂ የሆኑ ትምህርቱን አብጠርጥረው የሚያውቁ ከሪኩለም ምንድን ነው፣ ሲለበስ ምንድን ነው፣ ኢፌክቲቭ ክላስሩም ማኔጅመንት ምንድን ነው፣ የአስተማሪዎች ፍላጎት ስልጠና ሙሉን የሚያውቁ ሰዎች አሉ። ግብርና ላይ ስትመጣ ከላይ ጀምሮ የግብርና ኤክስፐርቶች ምናምኖች አሉ። እነዚህኞቹ ግን ተቃዋሚዎቹ በእያንዳንዱ ውድድር የሚያመጡት ሁሉንም የምታቅሰው መቼም የለችም። ኢቭን ክቡር ጠቅላይ ሚኒስትሩ በዛ ደረጃ ደራሲም፣ ጸሐፊም፣ ወታደርም፣ መኮንንም፣ ደህንነትም፣ ኢንሳም ምንም ሆነው እንኳን ሁሉም ላይ ቢመጡ አንዳንድ ቦታ ላይ ክፍተት ይፈጠራል። አሁን እነዚህ ሰዎች ኢቨን የማያውቋቸውን ነገሮች ላይ የሚከራከሩት። ለምሳሌ በትምህርት ላይ ስትመጣ ተማሪ ከወደቀ ለምን ወደቀ ብለው ያስባሉ። መኮራረጅን ማስቀረት ነው። ምን ይላል ደቡብ አፍሪካ ዩኒቨርሲቲ በር ላይ ያለ አንድ ጽሁፍ፣ አንድን ሀገር መግደል ከፈለክ ይላል የትምህርቱን ጥራት ዝቅ አድርገው ተማሪዎች እንዲኮራረጁ ፍቀድላቸው፣ ከዛ ትፈርሳለች ይላል የትኛውም ሀገር። ይህ በትልቁ ዩኒቨርሲቲው በራፍ ላይ ያለ ነው። መኮራረጅን ማስቀረት ያለውን የትምህርት ጥራት ላይ እንደገና እያሻሻሉ ተበትነው አይቀሩም። ገብተው እስከ 12ኛ ክፍል መጥተው ለዩኒቨርሲቲ የሚያደርሳቸውን ነገር የሚያገኙበት ዝግጅት የሚያደርጉበት እንጂ ቶታሊ ወድቀው የሚቀሩበት አይደለም። የስራ እድል አለ፣ ብዙ አይነት ነገሮች አሉ። የሚከራከሩበትን ርዕስ እንኳን እንደ ቁጭ ብለህ አንተ በምታውቀው ላይ ትምህርት ላይ ነው በጣም ብዙ ነገር ያደረኩት። ከዛ ውጭ ዲፕሎማሲ ትንሽ አውቃለሁ። ከዛ ውጭ ስለ ቢዝነስ አድሚኒስትሬሽን አውራ ብትለኝ ሙሉ የማስተርስ ኮርስ ስለጨረስኩ ማውራት እችላለሁ። ፔፐር ላይም ስለደረስኩ ማውራት እችላለሁ። ግን ማላውቀው ላይ ገብቼ ምናልባት የመጣ ዳታ አሁን ቅድም እንደገለጽኩት 19,000 ፕሮጀክት ተሰራ፣ 30 ትምህርት ቤቶች ምን ማለት እንደሆነ ጤና ጣቢያዎች ሪፖርት ነው 30 ሪፖርት ነው። እሱን ላቅርብ እንጂ የጤና የመከላከል ፕሮግራም ምንድን ነው፣ የማከም ፕሮግራም ምንድን ነው፣ እዛ ውስጥ ያሉት ናቸው ምንድን ናቸው ብትል እኔ ለዛ ነገር ማይም ነኝ። እና አሁን ግን የሆነ ወንድና ባለሙያ ይጠይቃል። ባለሙያ የላቸውም። አንደኛ ባለሙያ በየዘርፉ የላቸውም። ግን በድፍረት ይሆናል ፖሊሲ ማቅረብ። እሱ ነው አሁን ትልቁ እኛ ሀገር ላይ የመጣው። አንተ ፖሊሲን ስተች የራስን ፖሊሲ ስታዘጋጅ ያንን ማዘጋጀት የሚችሉ ሰዎች አሳይተን መሆን አለበት። የግብርናውንም የጤናውንም የትምህርቱንም የሁሉንም። ግን እነሱ ምንድነው ላይ መጥተው የሚከራከሩት? ሰው እኮ የላቸው። አሁን ሪፐብሊካን ፓርቲ ብትል አሜሪካ ውስጥ በቂ በየሴክተሩ አባላት አሏቸው። ሪፐብሊካን የሚደግፉ በቂ ሰዎች አሉ። ዲሞክራቶችን ብትል በተመሳሳይ። የኛዎቹ ግን ምርጫ ሲደርስ
ነው የምናውቃቸው። ከዛ በፊት እኮ የፓርቲያቸውን ፕሮግራም ሲያስተዋውቁ አናውቃቸውም። ኢቭን የፌስቡክ ገጽ ከፍተው አሁን ነው የከፈቱት አንዳንዶቹ። እንደገና ደግሞ አንድ ህብረት የሚሏት ነገር አለች። እቺ ምርጫ ስትደርስ እንዴ አንተ እንዴት መተህ ነው የምትገጣጠመው? የሆነ እኮ ዲዛይን ስትሰራ እንደዚህ መገጣጠም ትችላለህ። ይሄ ከዚህ ጋር ሲሆን ከለር ኮንትራስቱ እነሱ እኮ ማይገጣጠሙ ናቸው፣ አይተዋወቁም። ግን ምንድነው እንትን የሚሉት እንደዚህ ካልሆነ ብልጽግናን እናሸንፈው ፍራቻ ነው። አንተ ፓርቲ ኮንክ ብቻህን ቀርበን የምትወዳደረው ተጣምረን ልክ እንደ ሻሁ እንደ ሽግግር መንግስቱ ማለት ነው። አዎ የዝንጀሮ ሰርግ ነው በቃ ይሄ ነገር ነው የምለው የዝንጀሮ ሰርግ ነው። ዝም ብሎ ዝንጀሮ ብትለቅለት ብርቱካን ሙዝን የቱን እንደሚይዝ የቱን እንደሚጥል አያውቅም። ይሄ የጨረባ ተስካር ነው። ይቅርታ ያደረግልኝና ነገር ግን ማልክደው ለዲሞክራሲ ይጠቅመናል። አሁን ላይ ይሄ ከሆነ ኦኬ አባል እናፍራ፣ ፕሮግራማችንን እናስተዋውቅ፣ ከመንግስት ጋር የተለያዩ አይነት ነገሮች እናድርግ ወዘተርፈ ብለህ ትመጣለህ። እና ይሄ ፓርቲ ማን ነው? ብልጽግና ኢዜማ ውስጥ አለ፣ አብን አለ፣ አዲሃን አለ፣ የኦጋዴን ብሔራዊ ነጻ አውጪ ግንባር አለ፣ ኦነግ አለ። የብዙ ፓርቲ እኮ ነው ኖርማሊ። አሁን ይሄ ግን ምንድነው አምጥቶ የተሻሉ ሰዎች ከመካከላቸው ካሉት ውስጥ መቼም አንዳንድ ከላይ ያለውን እስቲ እያስገባን እናሳየው ብለው ያስገባቸው ሰዎች አሉ። ዘሬስት ግን እኔ ውድድሩ የጤና ቡድን ከነ ማንቸስተር ጋር ከነ ባርሴሎና ጋር መጫወትን ያህል እንኳን አይደለም። የጤና ቡድን እንደምንም አንድ ሊያገባ ይችላል። እነዚህ እኮ ያው ይሁን ካልተባለ ዜሮ ናቸው። እስኪ በተለይ በጫካ ያሉ ኃይሎች አሁን የሰባተኛውን ምርጫ አስመልክተው ዋት መርጡና የኢትዮጵያን ሕዝብ ብለዋል። መራጩንም አስፈራርተዋል፣ ምርጫ አስፈጻሚውን አስፈራርተዋል፣ እንዲሁም የገዢውን ፓርቲም ጭምር አስፈራርተዋል። እና ይሄ እንዴት ይታያል? አሁን ውጭ ያሉትም ጭምር ይሄን ነገር የመደገፍ ነገር አለ። አሁን የበየነ መረብ ዋና ሀሳቡ አገዛዝ ይብቃ፣ የግፍ አገዛዝ ይብቃ፣ ከምርጫ በፊት ሽግግር መንግስት ሲባል የታጣቂዎቹ ሀሳብ ጋር የተገናኘ ነው። ይህን እንዴት ያውታል? እንግዲህ ታጣቂዎቹ ፍሮንት ፊገርስ ናቸው፣ ተሰሪዎች ናቸው። ከኋላ ክሮኮዳይልስ አሉ፣ በኢህአፓ ጊዜ እንደነበረው ወንዝ ውስጥ ያሉ አዞዎች አሉ። እነዚህ ደግሞ ከፊት ለፊት የሚወጡ ሰዎች ናቸው። ሲጀመር ምርጫ ውስጥ ብትሳተፉ እንገላቸዋለን የሚለው ነገር በደርግም ጊዜ ከነበረው በህወሓትም ጊዜ ከነበረው የባሰ እንጂ የተሻለ አይደለም። ሰዎች የሚፈልጉትን የመምረጥ ሲፈልጉ ምርጫ ውስጥ አለመሳተፍ መብታቸው የነሱ ነው እንጂ ከመጣ እገልሃለሁ ካልከው ነገ ምንድን ነው የምታደርገው? ወደ ስልጣን ስትመጣ የመጀመሪያው ትልቁ ጥያቄ የሚሆነው እነዚህ ሰዎች ስልጣን አግኝተው ቢመጡ ልክ እንደ አንዳንድ መንግስታት ጸጉርህን በእኔ መልክ ካልተቆረጥክ፣ በዚህ መልክ ካልሄድክ፣ ሰማያዊ ልብስ ደማቅ ካልለበስክ ከማለት የሚተናነስ አይደል። ይሄ ምንድን ነው? ቶታሊታሪያን የሚባል የመንግስት የመጨረሻ ጽንፍ አለ። አውቶሪታሪያን ስልጣን ነው የሚይዘው። ቶታሊታሪያን ግን የምታስበውን ጭምር ነው የሚቆጣጠረ። ምግብ፣ ልብስ፣ መጠለያ ከተቆጣጠረ በኋላ ልክ አሁን በደርግ ምግብን በእርሻ ሰብል ገበያ ድርጅት ካልሆነ ከዚህ በላይ ኩንታል ቤተ ማስቀመጥ አትችልም፣ እንዲህ ብለህ ስታስብ ነበር ብሎ ይገላል። እነዚህ ሰዎች የመጀመሪያው እነሱ ቢመጡስ ምንድን ነው የሚያደርጉት? ሌላ ተቃዋሚ ገብቶ አሁንም ምርጫ ውስጥ ከገባችሁ ገላችኋለሁ የሚል ነገር ነው የሚፈጥሩት። መጀመሪያ እሱን እንውሰድ። ትልቁ ዓላማቸው ምንድን ነው የሚለው ላይ ስንመጣ አንደኛ ግሎባል ፓወርስ ኢትዮጵያ ላይ ብቻ አይደለም፣ አፍሪካ፣ እስያና ላቲን አሜሪካ ላይ በሙሉ ትርምስ ይፈጥራሉ። ትርምስ ከሌለና ሀገሮች የሚያድጉ ከሆነ በተለይ የኢትዮጵያ ተምሳሌትነት አይነት ነገር የሚያድጉ ከሆነ አንድ እራሳቸው ማምረት ይጀምራሉ። አሁን ድሮ እንደምናመርተው መድኃኒት እኮ ኤክስፖርት እያደረግን መድኃኒት ኤክስፖርት እንደምናደርገው የተለያየ ነገር እነሱ የሚፈልጉትን ሸቀጥ ማራገፊያ አንሆንም። ባላንስ የሆነ ኢምፖርት ኤንድ ኤክስፖርት ይኖራል። ከተሞቻችን እያደጉ ቱሪዝማችን እያደገ ከሄደ ለእነሱ የማርኬት ገበያ አንሆንም። ጥሬ ዕቃችንን ልክ አሁን እንትናን ከወሰድካት ብዙ ጊዜ አነሳታለሁ። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ማዕድኗ 34.1 ትሪሊየን ዶላር ነው። ከአሜሪካ ጂዲፒ 30 ትሪሊየን ዶላር በላይ ነው። ከዓለም አንደኛው ሀብታም ሀገር እሷ ናት። ፕሮፌሰር ሉሙምባ በተለይ አፍሪካን ፓን አፍሪካኒስት እንደሚናገረው አሁንም በህይወት ያለ ሰፊ ጥናት በዛ ላይ ያደረገ ሰው ነው። ስለዚህ ኮንጎ 126 ታጣቂ ያዘጋጁ እንደ ህዋት እንደ ፋኖ ኮታንኮት እንደ ሸኔ አይነት 126 ናቸው። 126ቱም ዳይመንዱን ያቀርባሉ። 126ቱም ወርቁን ፕላቲኒየም የሌለ የለም ኮንጎ ውስጥ። ከአፍሪካ ግማሽ 40% ደን ነው። ጂኦሎጂ እንኳን ማጥናት አትችልም። ለምን? ወርቅ ልታጠና ስትቆፍር ዳይመንድ ነው የምታገኘው። እንደሱ አይነት ሀብታም ሀገር ምድር ላይ የለም። ግን ከምድራችን የመጨረሻዋ ድሃ ኮንጎ ናት። ምክንያቱም ትምህርት የለም። 126 ታጣቂዎች እነዚህ ሰዎች እኮ ትምህርት የለም ብለዋል። የሚገርም ትምህርት ቤት ሄደን ገላለን ብለዋል። ቤተክርስቲያን ሄደን ገላለን ብለው የአብነት ተማሪዎች ገለዋል።
መስጊድ ገብተው ከኛ ሌላ የለም ብለው መስቀል ይዘው እና እነዚህ ሰዎች ኖርማሊ ስልጣናቸው የማን ነው? ለምሳሌ አሁን አማራ ክልልን የማውደም ኢትዮጵያን ለማፍረስ አንዱ ትልቅ ክልሎችን የማውደም እንቅስቃሴ ነው። አማራ ክልልን ለማውደም ፋኖን ማንሰራው ስትል ይኸው ሰሞኑን እጅ እየሰጡ የሚገቡት ትልቅ አመራሮች እኛ እኮ የአማራው ተጎዳ ብለን ኮዝ አለን ብለን ነው እንጂ የገባ ነው ለህዋት ለመገረድ አይደለም፣ ለሻቢያ ለመገረድ አይደለም፣ ለግብጽ ለመገረድ አይደለም። እየተሰራ ያለው ስራ ይሄ ነው ብለው በይፋ እያጋለጡ ነው። የግድያውን የአሰቃቂ ሁኔታ ምናምንና ከምርጫ ጋር ስታያይዘው ተናበው ነው የሚሰሩት። ጫካ ውስጥ ያሉት መሳሪያ ያዙ ኃይሎች የገንዘብ ምንጫቸው ማን ነው? ህወሓት ተቀብላ ነው የምትሰጠው። ግብጽ ዋነኛዋ የገንዘብ ምንጭ ናት። ቅድም እንዳልኩት 100 ትሪሊዮን ሱዳንን እያመሱ ነው። የወርቅ ተራራ ተገኘ አይተሃል። አሁን ጦርነቱ የወርቅ ተራራው ከተገኘ በኋላ ጦርነቱ ተፋፋመ ሱዳን ውስጥ። ነዳጅ ደግሞ እኛ ጋር ሊወጣ ነው። እና እነዚህ ነገሮች ግሎባል ፓወርም እነዚህኞች ይመጣሉና አትሄዱም የሚለው እሺ፣ አማራ ክልል ብቻ ባይመርጥ ሌሎች ክልሎች ቢመርጡ፣ ባለፈው ትግራይ ክልል ሳይመርጥ ቀረ፣ ህወሓት እንዳለ ቀጠለ። አማራ ክልል ብቻ ባይመርጥ እነሱ መጥተው በጀት ከየት ወስደው ነው? የፌዴራል በጀት በሌለበት የክልሉን አቅም ብቻ ተጠቅመው ሊያሳድጉ ነው? እነ ዘመነ ካሴ መጥተው እነ ምሬ ወዳጆ ይቅርታልኝ፣ እዛ ጫካ ውስጥ ያሉ በርካታ ሰዎች አሉ። በምን ኤክስፒሪየንስ፣ በምን ስነ ልቡና፣ በምን አይነት ሁኔታ ነው ሀገር ሊመሰርቱ ነው? አትምረጡ የሚሉት አማራ ክልል ነው። ሶማሌ ክልል መከልከል አይችሉም። አፋር ክልል፣ ይሄ ደግሞ ሀገራዊ ምርጫ ነው። አላማው ምንድን ነው? ትልቁ አላማው አማራ ክልልን ማውደም። አማራ ክልል ሲወድም የኢትዮጵያ ኢኮኖሚ አንዱ ክፍል አማራ ክልል፣ ሌላው ክፍል ኦሮሚያ ነው፣ ሌላው ሶማሌ ነው። ስለዚህ ቀስ እያሉ ይሄ እንቅስቃሴ ይቀጥላል፣ ሸኔ ጋር ይቀጥላል። በአጠቃላይ ስንመለከት ግን የስልጣን ፍላጎት፣ ሀገር የማፍረስ የውጭ ተልዕኮ፣ ይህንን ለማሳካት ማሰብና አንዳንዶቹ ደግሞ በከፍተኛ ወንጀል ይፈለጋሉ። የቀይ ሽብር ተዋናዮች ናቸው። እነዚህ ሰዎች ወደ ሀገር ለመግባት እንችላለን ብለው የሚያስቡበት ጊዜ ይሄ ነው። ምክንያቱም መግባት አይችሉም። አሁን ሻለቃ ዳዊት ወልደ ጊዮርጊስ መግባት አይችልም። በደርግ የሚፈለግ ነው። መንግስቱ ኃይለማርያም እንደማይገባ ሁሉ እሱ አይገባም። ብዙ አሉ እንደዚህ አይነቶች። ከኋላ እኔ ማውቃቸዋለሁ አሜሪካ ውስጥ ስማቸው መጥቀስ አያስፈልግም እንጂ ገንዘብ የሚያሰባስቡ የተለያየ ነገር የሚያደርጉ ፋኖ በራሱ ነው የሚንቀሳቀሰው። ከአማራ ክልል በዘረፈው ብቻ ነው እነዚህ የምታያቸውን ዩኒፎርሞች የሚለብሰው፣ የምታያቸውን ጠመንጃዎች የሚይዘው፣ የምታያቸውን አደረጃጀቶች ያመጣው በዛ ብቻ ነው አይደለም። ስለዚህ ያቺ የገንዘብ ምንጭ አለች። ከገንዘብ ምንጩ በስተጀርባ ደግሞ በግልጽ ግብጽና ዓለም አቀፍ ጸረ ኢትዮጵያ ኃይሎች አሉ እና እኔ በዚህ መልክ ነው መመልሰው። ወደ መጋቢት 24 ልመልሰዎትና እንደው እስኪ አሁን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ምን አስገኙን፣ ምን አሳጡን? እኔ ቅድም ያልኳቸውን ዝርዝሮች ነው ደግም የምችለው፣ ግን ከሱ በፊት ያስገኙት ብዙ ያሳጡን ምንም ነው። በሃይማኖት ስንመጣ የሃይማኖቶች እኩልነት የተረጋገጠበት ቅድም የገለጽኩት ለሁሉም ሃይማኖቶች የተመቻቸች ኢትዮጵያ ፈጠሩ። ወደ ብሔረሰቦች ስንመጣ አጋር ተብለው የተገፉ ሶማሊ፣ አፋር፣ ቤንሻንጉል ጉሙዝ፣ ጋምቤላ የፓርቲ ምክትል ፕሬዚዳንት ክልላቸውን በራሳቸው የሚያስተዳድሩ የማይዘረፉ ሆኑ። ወደ ህዝቡ አኗኗር ስንመጣ በነጋዴና በአምራች መካከል ያለው የደላላ ሰንሰለት በጣጥሰው ወደፊት ለፊት ማምጣት ጀመሩ። ስለዚህ በዲፕሎማሲ ለውጥ አመጡ። በፖለቲካ፣ በኢኮኖሚ፣ በማህበራዊ፣ በባህላዊ፣ በሃይማኖታዊ፣ በወታደራዊ፣ በደህንነት፣ በአየር መንገድ፣ በሁሉም ዘርፎች ባጭሩ፣ በትምህርት፣ በጤና፣ በመንገድ፣ በአረንጓዴ አሻራ፣ በስንዴ ልማት፣ በሩዝ፣ በፍራፍሬ፣ በእያንዳንዱ ዘርፍ ላይ ዓለም አቀፍ ጉባኤ ኮንፈረንስ በማካሄድ ባጭሩ እኔ ማንንም ሰው እንከራከር ብጠይቅ የት ጋ ነው ዶክተር አብይ የፎረሸው? እኔ እንደው ግራ የሚገባኝ ነገር የት ላይ ነው፣ የትኛው ሴክተር ላይ ነው ለውጥ ያላመጣው? ወጣቶች ስንል 1155 የወጣቶች ማዘውተሪያ አዲስ አበባ ብቻ አለ፣ ያውም ተጨምረዋል። ማን ነው የህፃናት? የወጣቶች ስንል 122 አለ። ጤና ብንል ቆሞ የነበረው የዘውዲቱ ሆስፒታል ከ90 ዓመት በኋላ ነው ደብል ያደገው። ሪፈራል ሆስፒታል ተሰራ፣ 28 ጤና ጣቢያ ተሰሩ። ፖሊስ ስል 32 አለ። የት ጋ ነው ለውጥ ያላመጣው? የሰላም ዘብ ተብሎ ደግሞ ሌላ ተጨማሪ ሰላም የሚሰጥ ኃይል አለ። ስለዚህ እንደው ተቃዋሚዎች አሁን የሚሉት በተለይ ውጭ ያሉት ዲያስፖራው ላይ ያሉት በተለይ የአሰብን ጉዳይ ሆን ብሎ አማራ ክልል ያለውና ኦሮሚያ ክልል ያለውን ግጭት ለመሸፈን ያደረገው አጀንዳ ሴት እያደረገ እንጂ ቁርጠኛ አይደለም የብልጽግና መንግስት ይላሉ። በተለይ ጠቅላይ ሚኒስትሩ እንግዲህ የጠቅላይ ሚኒስትሩን ቁርጠኝነት አደርገዋለሁ ያለውን ነገር ሁሉ ሲያደርጉ አይተዋል። በባድመ ጦርነት ጊዜ
ተሳታፊ ነበር። ባለፈው ጊዜ ህወሓት እስከ ሸዋሮቢት ስትመጣ ራሱ ገብቶ ቁርጠኛ ሆኖ ሰራዊት መርቶ ሰሜን እዝን የመታ ምዕራብ ምስራቅና ደቡብ ቶፖግራፊውን የማያውቁ ግን ወታደራዊ ስልጠና ያላቸው ሰዎች አነስተኛ በሆነ መሳሪያ እውነቱን ለመናገር 80% እዛ ነበር። ይህንን እንዴት አድርጎ ኮንትሮል አድርጎ ምልዓተ ህዝቡን አነቃንቆ ዛሬ እኮ የሚተቹት ሰዎች ትላንት ከመሬ ጋር ዘምታለሁ ካልታነኩ ያሉ ሰዎች ናቸው። እነዚህ ሰዎች እዚህ ኢትዮጵያ ህዝብ ፊት እንደው ሾርት ሜሞሪ ያለ ሲባል እኮ 10 ዓመት 15 ዓመት ሊሆን ይችላል እንጂ የዛሬ 5 ዓመት አይደለም። የዛሬ 5 ዓመት እኔም በኢትዮጵያ ቴሌቪዥን በምንም ቀርቧል ከመሬ ጋር ዘምታለሁ ብዬ ከመሬ ጋር ዘምታለሁ ብለው መጥተዋል። እነዚህ ዛሬ ይቅርታ ለቃሉ የሚበጠረቁት ሁሉ። ስለዚህ መጀመሪያ ክቡር ጠቅላይ ሚኒስትሩ ኢሳያስ አፈወርቂ ፊት ሚሊኒየም አዳራሽ አስቀምጡ ምንድን ነው ያለው? ከኢሱ ጋር የምንጋራው የአሰብ ወደብን ነው አለ። ኢሳያስን አስቀምጡ። የአሰብ ወደብን ለመስራት መሰረተ ልማት ዝርጋታ ጀመረ ሊትራሊ መሬት ላይ ጀመረ። ማሽን መጣ። ያስመለሰው ኢሳያስ አፈወርቂ ነው። ወደ ግጭት የመጣው ሲያይ ደነገጠ። የኢትዮጵያ እድገት የኢትዮጵያ ነገር የሚቆጠቁጠው ሰውዬ ነው። ከዛ በቀላሉ ሸውደዋለሁ ብሎ ነው ያሰበው። እሱ 40 ዓመቱ ነው፣ እኔ ደግሞ በተንኮል ብቻ ከ40 ዓመት ነው በላይ ኖር ያለው ብሎ ነው ያሰበው። ፋይናሊ ሰውዬው ሲያየው በጣም አደገኛ። ምክንያቱም ይሄ ከዘመን ጋር መሄድ ነው። ያቆመው ቀረ። እዛ በረሃ ላይ የለከፈው አጋንንት እንደመታው ነው። ኢትዮጵያ ላይ ያለው ጥላቻም አልተቀየረም። ሀገሯን ምን እንዳረጋት እናውቃለን። ስለዚህ ዶክተር አብይ ባህር ኃይል ሰራ። ዛሬ እኮ የአማራና የኦሮሚያ እንቅስቃሴ ስለመጣ አይደለም። የባህር ኃይሉ እንቅስቃሴ አማራ ክልል እኮ 3 ዓመት ነው። የባህር ኃይሉ ግን አደረጃጀት መቼ ነው? አሁን እነዚህ ሰዎች የሚናገሩት መልሶ እንደሚጠልፋቸው የምታውቀው ባህር ኃይል በሚገባ አደራጀ። ባህር በሌለበት ምን ማለት ነው? ፖለቲካል ኢምፕሊኬሽኑ ቁጭ ብሎ ባህር ኃይሉ ሰርከስ ሊያሳይ ነው ወይስ የሆነ ዳንኪራ ሊመታ ነው ባህር ኃይል የተዘጋጀው? ከዛ ውጭ ደግሞ ከነ ጣሊያን ጋር የባህር እንግዲህ ኤርትራ ቅኝ ገዢ ጣሊያን ነበረች። ብዙ ጊዜ ቅኝ ገዢ ሀገሮች ናቸው ፕሮቴክት የሚያደርጉት። አይተህ ከሆነ ግብፅን ፕሮቴክት የምታደርገው እንግሊዝ ናት። ጅቡቲን ፕሮቴክት የምታደርገው በዋነኛነት ፈረንሳይ ናት። ደርግም በፈረንሳይ ምክንያት ነው ጅቡቲ እንድትሄድ ያደርገው። ልክ መመለሻዋ ጊዜ ነበር በአፄ ምኒልክ እንትን መሰረት ሊዝ መሰረት ልትመለስ ነበር። ደርግ ሲመጣ ግን ፈረንሳይ ቆመች። ከጣሊያን ጋር ማለት አሁን ጣሊያንና ኢትዮጵያ እንታያለ። የኤርትራ ቅኝ ገዢ እሷ ናት። ከጣሊያን ጋር የባህር ኃይል ስምምነት ማድረግ ትርጉሙ ምን ማለት ነው? አሁን እንዲህ አድርገን ካላየ ነው በስተቀር ዝም ብሎ ምናባዊ የሆነ በቢሆን ስሜት የሚመጣ ነገር ማይሆን። እነሱ ምንድን ነው የሚፈልጉት? በእያንዳንዷ ልማት ውስጥ በእያንዳንዱ እንቅስቃሴ ውስጥ ዶክተር አብይ ላያቆሙት ህዝብ ልብ ላይ ህዝብ አእምሮ ላይ ተስሏል። ግን እያንዳንዱ ነገር ላይ አቃቂር ማውጣት ነው የሚፈልጉት። ካልሆነ የዶክተር አብይን ቁርጠኝነት የምታውቀው አይደፈሩም ብሎ የምታስባቸው ነዳጅን መድፈር የዶክተር አብይ ቁርጠኝነት ነው። የህዳሴው ግድብ ቀጥ ብሎ ስንት ዓመት በ5 ዓመት ያልቃል ተብሎ 10 ምናምን ዓመት ያላለቀ የህዳሴ ግድብ ጨርሶ ዘራፍ ብሎ መምጣት ቁርጠኝነት ነው። ይህንን የምታየውን መከላከያችንን በዚህ ደረጃ ማዘጋጀት ቁርጠኝነት ነው። ትርኢቱን እያሳየ ለዓለም እያሳየ ከአሜሪካ የአፍሪካ ጦር አዛዥ ጋር እየተነጋገረ እያንዳንዱ የተለያዩ ሀገሮች ላይ ህንድም ቱርክም የገልፍ ሀገሮችም የትም ሲሄድ እዛ አካባቢ ምን አይነት አሰላለፍ እንዲኖር እየፈለገ ነው ከብሪክስ ጋር። ከዛ መጨረሻ ላይ ግን ዋናው አሸናፊው ጀግናው የኢትዮጵያ ህዝብ ነው። ይሄን የኢትዮጵያን ህዝብ እነሱ ቁርጠኛ አይደለም የሚሉት እንወገዋለን ብለው ነው። በጣም የሚያሳዝንህ ወደ ኤርትራ የሚገባ ከሆነ ወደ አሰብ ወደ ኤርትራ ሳይሆን ወደ አሰብ ወደ ራሱ ተፈጥሯዊ ጂኦግራፊያዊ ህጋዊ ወደሚሄድ ከሆነ ከኋላ እንወገዋለን ብለዋል እኮ በይፋ። በምን ሞራል ነው የኢትዮጵያ መከላከያ ሰራዊት ወደዛ ቤት? እንደውም ማጠናከር የጀመሩት መቼ ነው? የአሰብ ጉዳይ ሲነሳ ግፋ ወደፊት አለ ሻዕቢያ፣ ግፋ ወደፊት አለ ህወሓት። ለምን አሰብ ከተቆጣጠርን ጅቡቲን እየለመንን ነው፣ በቢሊዮን ዶላር እየከፈልን ነው። አንድ ትንሽ ከኦሮሚያ 15 ጊዜ የምታንስ 3 ቢሊዮን የህዝቧ ቁጥር 1 ሚሊዮን ሆነ 3 ቢሊዮን እየከፈልን፣ ይሄ ማለት ስንትና ስንት ነገር እንደሚያደርግ ብቻ ሳይሆን ብሔራዊ ክብራችን ብሔራዊ ሚስጥራችን ሁሉ በጅቡቲ ውስጥ ነው ያለው። ከዛ ወጥቼ የራሴ የሆነ ነገር አደርጋለሁ ሲል እነሱ ምንድን ነው ያሉት? እንወጋለን እኮ ብለዋል። ከሻዕቢያም ከማንም ጋር ተሰልፈን እንወጋዋለን። እንዴት ነው እንወጋዋለን ያሉ? እናደናቅፋለን ያሉ? ወደዛ ሜድ ከሆነ ቀድመን እንትን የምንለው እኛ ነን ያሉ ሰዎች ሞራል ኖሯቸው ዶክተር አብይን ወታደራዊ መኮንን መሬት ላይ ትልቁ ድል የፍቅር ድል ነው። አሁን የተጣሉትን ሰዎች ዶክተር አብይን በጣም የሰደቡ የተዋጉትን ሰዎች ምን አለ? በእኔና በእነሱ መካከል ያለው ጠላትነት ነው መፍረስ ያለበት። የአንድ ሀገር ልጆች ነን ብሎ ዛሬ አብሯቸው እየሰራ ነው። አሁን ህወሓት
በምን ደረጃ ተናደች? መቼም ከጀነራል ሳሞራ ዩኑስ በላይ፣ ከጀነራል ጻድቃን ገብረትንሳኤ በላይ፣ ከጀነራል ዮሐንስ ገብረ መስቀል በላይ፣ ከጌታቸው ረዳ በላይ ለአሳር ህወሓትን ወጥሮ የደገፈ እነዚህ ሰዎች ዛሬ የት ናቸው? ኦነግ ነበር አይደል? ኦነግ እኮ እዚህ ነው ያለው። ያኛው ኦነግ እኮ አይደለም። ሸኔ ሌላ ተአምር ነው መናገር እንችላለን። ስለዚህ ይሄ ሰው በዚህ በኩል እያባበለ እርምጃ መውሰድ ሲገባው እያሳየ እንግዲህ እንደ ክልል አንድ ላይ በሞብ የመጣ ኃይል በአጭር ጊዜ ውስጥ በ2 ሳምንት መቀሌ የደረሰ ሰው ኢትዮጵያውያንን ይዞ አሁን የትግራይ ልጆችንም እነዚህ የምታያቸውን ጀግና አመራሮችም ይዞ ወደፊት ለፊት ሲንቀሳቀስ አሰብ ለመድረስ ስንት ቀን እንደሚፈጅበት ጠንቅቆ ያውቀዋል። ባይዘው በደንብ ካልኩሌት አድርጎ ያውቀዋል። ትላንት የቆመ የደረቀ ጭንቅላት ያለውን ኢሳያስን ቀርቶ እነዚህ በሙሉ ተሰብስበው ያልሞከሩት እኮ የለም። ዶክተር አብይ ላይ ግን እያንዳንዱን እየበጣጠሰ የሚቀጥለውን ከእሱ ጋር እያስቀጠለ መቆረጥ የሚገባውን እየቆረጠ እኮ ነው ዛሬ ራሳቸውን የት ያገኙት? አሁን ጋሽ ገዱም ይሁኑ ምስኪን ኢንጂነር ይልቃልም ይሁን ጀዋርም ይሁን ልደቱም ይሁን ሁሉንም ራሳቸውን የት ነው ያገኙት? ውጭ ነው። ውጭ ሆነው የሚታገሉ ጀግኖች፣ አንዳንዱ ኩላሊቴን አመመኝ፣ አንዳንዱ ጠጠሬ በዛ እያለ እኮ ነው ሄደው። እኛም ሁላችን ከዚህ ጀግና የሆነ መካከል ሆኖ ነው የሚታገለው የሚያታግለው። እዛ ሆነው በሪሞት እናንተ ታገሉልኝ፣ እናንተ ሙቱልኝ፣ እናንተ መድረክ አመቻችታችሁ እኔ ሽግግር ሆኜ መጥቼ ቁጭ እላለሁ። መለስ ብቻ እኮ ነው ከውጭ መጥቶ ቁጭ ያለው ሽግግር ላይ እንጂ እንደዚህ እንደ ዝንጀሮ ሰርግ አንድ ላይ አይደለም። እና እሱንም ቢያስቡበት ጥሩ ነው ነገሩ። ባጭሩ ግን ምን ብዬ ነው የምጨርሰው? የትም አይደርሱም። እንደው እስኪ አሁን የሻዕቢያ ትንኮሳ አለ። ሻዕቢያ ጽምዶ በተለይ በአክቲቪስቷ አወል ሰይድ አማካኝነት በርካታ ጽምዶዎችን ፈጥራ መጀመሪያ ከወያኔ ጋር በኋላ ደግሞ ከአማራ ጽንፈኞች ጋር በተለያዩ ቦታዎች በኢትዮጵያ ውስጥ በትግራይ ክልል እንዲሁም ደግሞ ከኢትዮጵያ ውጭ በከሰላ ሱዳን አካባቢ በቅርቡ ሰርግና ምላሽ ሲያደርጉ ነበርና እንደው የኢትዮጵያ መንግስት ትዕግስቱ እስከምንድን ነው ይላሉ። እንደው ብዙ ሰዎች እንደው የሚሉት በተለይ ፖለቲካ ተንታኞች ኢትዮጵያ ሻዕቢያ ልውጋ ካለች ጊዜው አሁን ነው ይላሉ። የኢትዮጵያ መንግስት ትዕግስቱ አልበዛም? መምህር እንግዲህ የኢትዮጵያ መንግስት ትልቁ ችሎታው የመጀመሪያው የዲፕሎማሲ ችሎታ ነው። ከየትኛውም ሀገር ጋር ከየትኛውም ሁኔታ ጋር ወደ ጦርነት ለመግባት መጀመሪያ ያሉትን ነገሮች በሙሉ ኤግዞስት ማድረግ ያስፈልጋል። ለምሳሌ በጽንፈኛው ኃይል ልስጥ። ጽንፈኛው ኃይል ትንሽ ናር ማለት እዚህም እዛም ጋር መሄድ የብዙ ሰዎችን ልብ ቀልብ የመግዛት ሁኔታ ነበረው። በዛን ሰዓት ይህን ጽንፈኛውን ብታጠፋ ሌላ ጽንፈኛ መፈልፈሉ አይቀርም። የጠፋው ጽንፈኛውን ሰው ሳያነውረው፣ ሰው ሳይቀየመው፣ ደካማ መሆኑን ሳይመለከት፣ ዓላማውን ሳይገባው ነበር። ነገር ግን መንግስት ትንሽዬ ጊዜ ሲሰጥ ኮሎኔል ፋንታውን ሟቤ፣ ካፕቴን ማስረሻ ሰጤ፣ ጋዜጠኛ ኤልያስ ደባሱ፣ አሁን ትላንትና ራሱ ብንመለከት ኮማንዶ ፍቅሩ፣ እነዚህ በሙሉ ወደዚህ ቦታ መምጣት ብቻ ሳይሆን ከነ አጃቢዎቻቸው ከነ ምናምናቸው ገቡ። እንደገና አማራ ክልል በተደረገው ስብሰባ እያንዳንዱ የሰሩት በደል ከየትኞቹ አመራሮች ጋር እንደሚገናኙ የቤተ ክርስቲያን አባቶች አንዳንዶቹ በምን ደረጃ እንደሚረዷቸው ሙሉውን ዝርዝር ከማስረጃ ጋር በፊት መረጃ ነበር የሚደርሰው። አሁን በማስረጃ አረጋገጠ። እናትን ከህዝብ ዘርፋ ያመጣሁን አልበላም ስላሉ የኔ ቢጤ የሆኑ እናት በጥይት ደብድቦ መግደል። የካህኑ ሚስት ቁጭ አድርጎ ልጆቿን ደፍሮ የካህኑ ልጅ እባካችሁ ብሎ መስቀል ይዞ ሲለምን ለሚስትም ዋስትና የለም መባል። የተዘረፉ አባቶች ከተማ ገብተው ማቃጠል ምናምን ሲመለከት አሁን የአማራ ሚሊሻ፣ የአማራ የተለያየ ፖሊስ አደረጃጀት፣ የጸጥታ ኃይል፣ አድማ ብተናው፣ አመራሩ ህዝቡ አመረረ። ከዚህ ውስጥ ደግሞ ያለው እየመጣ ይሄ እድል ባይሰጥ ኖሮ መጀመሪያ ላይ ሆኖስ ህዝበኝነት ሊፈጠር ይችል ነበር። እንደ ትግራይ ክልል በሞብ ተነስቶ ድሮን አለ፣ ጀት አለ፣ ከባድ መሳሪያዎች አሉ። ይሄ ሲወድቅ ሌላው ላይ የሚፈጥረው ስሜት አለ። አሁን ግን እየተነጠሉ ከህዝብ ጋር ሄደዋል። ይሄ አንደኛው ነገር ነው። ዓለም አቀፋዊ ሁኔታዎችን ኢንቱ ኮንሲደሬሽን ትከታለ። የተለያዩ ሀገሮች ጋር አሁን ቁጭ አላለችም ኢትዮጵያ። በዲፕሎማሲው ቱርክ ለምን መጣች? ህንድ ለምን መጣ? ጣሊያን ለምን መጣች? የአፍሪካ ወታደራዊ አዛዥ ለምን መጡ? ኢትዮጵያ በብሪክስ ውስጥ የገባቸው በቅርብ ነው። እነዚህ ነገሮች ምንድን ነው የሚያመጡት? ዓለም አቀፍ ጉባኤ ሲካሄዱ የተለያዩ ሀገሮች ደግሞ መጀመሪያ ኮዙን አላስረዳናቸው። ስለዚህ የቀይ ባህር ጉዳይ አክሰስ ቱ ዘ ሲ
ብዙዎቹ በብዥታ ነበር የሚመለከቱት። አሁን ግን በርካታ ሀገሮች ልክ ናችሁ ወደሚል አይነት ሁኔታና ከኛ ጋር የመሰለፍ ነገር መጡ። አሁን የዓለሙ ማህበረሰብ አያውቀው የነበረው አወቀው። የኢትዮጵያ ህዝብ ተረዳው። ህወሓት አካባቢ የነበረው ሰው ነበር ወይ? ጀነራል ጻድቃን ገብረተንሳይ እኮ እዛ ነበሩ። ጀነራል ሳሞራ የኑስ የጦር አዛዥ ነበሩ። ጀነራል ዮሐንስ ገብረ መስቀል ምን እንደነበሩ እናውቃለን። ጌታቸው ረዳ ምን እንደነበሩ እናውቃለን። እነዚህ ሰዎች ወደዚህ መጡ። ይሄ ድል አይደለም? እነዚህን ድሎች ከያዝክ በኋላ ትግራይ ውስጥ አሁን ያለው ኃይል አዲስ ኃይል ተፈጥሯል። እነሱ ጽምዶ ምናምን ቢሉም የኤርትራ ቀይ ባህር አፋሮች አሉ። የሚጠይቁት ጥያቄ አለ። ቱ ዘ ኤክስቴንት ከኢትዮጵያ ጋር ከእናት ሀገራችን ጋር እንሆናለን የሚል ጥያቄ መብታቸው ነው። ኤርትራ የመገንጠል መብት እንዳላት ሁሉ ልክ እንደ ቼክና እንደ ስሎቫክ የቀይ ባህር አፋሮች ከኢትዮጵያ ጋር መምጣት ኩናማዎች አሉ ትግራይ ውስጥ እና ኤርትራ ውስጥ ኢሮብ አለ። እነዚህ ጥያቄዎች አሏቸው። ሳሆ አለ። ኢሮብ አንዳንዴ ሳሆ ይሉታል። እነዚህኞቹ ቢኒያምር አለ። አሁን ምንድን ነው የምናየው? እነዚህ ላይ ሁሉ ፖለቲካዊ ስራ መሰራት። ብዙ ጊዜ ኤርትራን ይቅርታና መምህር ከአባቴም እዛ ስለነበር ነው እና የሐማስ የሰራይ የካለጉዛይ አካባቢ የሚመስለዋል። እንደውም የትግራይና የትግራይ ጉዳይ የሚመስለዋል እና ለዛ ብዬ ነው። እንደውም መጀመሪያ እኮ እነ ኢሳያስ ፈረሰባቸው እንጂ የትግራይ ትግርኝ ነው እቅዳቸው የነበረው። ኤግዛክትሊ ትግራይን ይዞ ባህር በር ያላት ትግራይ ታላቋን ትግራይ። ሌላው በፌዴሬሽኑ ጊዜ እነ ኢሜሪተስ ፕሮፌሰር ባህሩ ዘውዴ የጻፉት እነ ተከስተ ነጋሽ የጻፉ በጣም ብዙ ጽሁፎች አሉ። ከ50% በላይ ዩኒየኒስት ነበር። ከኢትዮጵያ ጋር ሊቀላቀል የሚል ስሜት ያለው ነበር። በዚህ በፌዴሬሽኑ በኋላ ኃይለሥላሴ ወሰዱትና እና የኮንፌዴሬሽኑ ይቅርና ፌዴሬሽን ተብሎ በፌዴሬሽን ተቀላቀለ እና 1952 ላይ ልክ ነው እና ሀብተወልድ። አሁን ያ ስሜት አሁንም ኤርትራ ውስጥ አለ። ስለዚህ ስሜቶችን ማጥናት ያስፈልጋል። አሁን የኤርትራ ልጆች እየወጡ ነው። በፊት ኢሳያስን ደፍሮ የተናገረ ለቤተሰቡ ያስብ ነበር። አሁን ግን ክቡር ጠቅላይ ሚኒስትር ጀግና ነህ የሚሉ የኤርትራ አክቲቪስቶች እየተፈጠሩ ነው። እነዚህ አንድ ነገሮች አይደሉም። ይሲ በርካታ ነገሮችን እያበሰልክ ትይዝና እዛው እግረ መንገድን ደግሞ ወታደራዊ ስልጠናዎች ይሰጣል። ግን መምህር ወደ ጥያቄያችን ልምጣና እንደው አሁን የኢትዮጵያ መንግስት ሻዕቢያ እያደረገ ያለው ትንኮሳ አሁን ምን ባለፈውም ክቡር ጠቅላይ ሚኒስትር ሲናገሩ ነበር። ሰው የሚመስለው ልክ አሰብ ስለቀረ ከሻዕቢያ ጋር የተጣላን የሚመስለው አለ። እኛ ግን አይደለም። በትግራዩ የህግ ማስከበር ወቅት በትግራይ ወገናችን ላይ ባደረሱት ጥፋት ነው፣ ጄኖሳይድ ነው። ከእንደገናም ባለው ጣልቃ ገብነት ነው። ለዚህም ደግሞ ደጋግመን እንደውም እሳቸው አቶ ገዱን ነው ላክን እንዲያርፉና እንዲያስተውሉ። እኛ እንደውም እገዛችሁንም ሁሉ አንፈልግ፣ ከለላ ሰጣችሁና እናመሰግናለን። ጥቅምት 24 ለደረሰው ነገር ላደረጋችሁልን አቀባበል እናመሰግናለን፣ ደርሳችሁልናል። ከዛ በኋላ ባለው የህግ ማስከበር ግን ኢትዮጵያ የውስጥ ጉዳዩን መፈጀው በራሷ በውስጥ እንጂ የሻዕቢያን እገዛ አትፈልግም። እናንተ እያደረጋችሁ ያላችሁት ፋብሪካ እየነቀላችሁ እየወሰዳችሁ ነው። ሰው በግሩፕ በጅምላ እየደፈራችሁ ነው። ይህ ሰብአዊ ረሸና በተለይ የአክሱም ላይ የተደረገው አሰቃቂ ረሸና ዛሬ የጽምዶ ብለው እነ ደብረ ጽዮን እነ ሞንጀሪኖ ቢክዱትም ትላንት ግን ሻዕቢያ ጄኖሳይድ ፈጽመን ሲሉ አንዱ ከሳሽ የነበሩት እነ ባህላዊ ጄኔራል ምግበ ነበር። ዛሬ ከነሱ ጋር ስለገጠሙ ነው። እኔ አሁን የኤርትራ ሰዎችም የውጭ ሚዲያዎች ስላሉ ነው መቀሌ ድረስ መጥተው እንደመከሩ፣ እንዲሁም ሀራ መሬት ያሉ ሰዎች በቂ ኢንፎርሜሽን አላቸው። የሻዕቢያ ሰዎች መጥተው መቀሌ ላይ ከነማን ጋር እንደመከሩ፣ የት ሆቴል እንዳረፉ፣ ስንት ቀን እንደቆዩ፣ በምን መኪና እንዳለፉ ይታወቃል። የኢትዮጵያ መንግስት እኮ ያውቃል። ምንድነው ትዕግስቱ ነው? አሁን ብዙ ይላል ካስታወስክ እንደው መምህር ይቅርታ የሰሜኑ ጦርነት ጊዜ 72 ሰዓት ይል ነበር። ሀገር ሽማግሌ የወንድ ሽማግሌ ተልኳን የሴትና ሽማግሌ አሁን ብዙ ሰዎች ያነሳሉ። እንዴት ሽማግሌ አይልክም ምናምን እንዴት ይቅር አይባባሉ ምናምን ጦርነቱን ማስቀረት ይቻል ነበር። ግን ይቻል ነበሩ የበዛን ሰዓት እና ይሄ ነው። አሁን አልበዛም ወይ? የትላንትናውን በዛ አሁንም በዛ እና እስከ ምንድን ነው የኢትዮጵያ መንግስት ዝም የሚለው? ሻዕቢያ እንግዲህ በደንብ ቅድም በእያንዳንዱ ዙር ለመለካት ለማሳየት ሞክሬያለሁ ብዬ አስባለሁ። ነገሮች የዋ ሊደሩ የሚባል የዲፕሎማሲ ቋንቋ አለ። በዲፕሎማሲ በፍጥነት ወደ ጦርነት አይገባም። ሁሉም አይነት መንገዶች ግን ሉዓላዊነት እየተደፈረ አሁን ይኸውልህ ሉዓላዊነት እንዳልከው ሉዓላዊነታችን የሚነካም ነገር አንዳንዴ ያጋጥማል። ለምሳሌ ትግራይ ውስጥ ያለው ኃይል
ከመጀመሪያው ጀምሮ ሲለመን ነበር። አሁን ትግራይ ያለው ኃይል ከህዝቡ ተለይቷል አልተለየም የሚለውን እንውሰድ። ትልቅ የነበሩ አመራሮችን አጥቷል አላጣም የሚለውን ነገር እንውሰድ። ጽምዶ የሚባለው ነገር ደግሞ ጊዜ ሲሰጠው እርስ በርሱ ግጭት ውስጥ ገብቷል። አሁን ወርቅ በማሳለፍ ከትግራይ የሚወጣውን ግጭት ውስጥ የገባበት ሁኔታ አለ። የኢትዮጵያ ህዝብን በደንብ ሁኔታዎችን እያየና እያበሰለ ነው። ከፊት ለፊታችን ደግሞ ምርጫ አለ የዛሬ 2 ወር። ስለዚህ አንዳንድ ጊዜ ሀገርን የምታክል ነገር ማስተዳደር ከባድ ነው። ብዙ ዲፕሎማቲክ ሰዎች አሉ የሚመክሩ። የተለያዩ ሀገሮች ቅድም እንዳልኳቸው ከነሱ ጋር ምክክር ማድረግ ያስፈልጋል። አሰላለፉን ማየት ያስፈልጋል። ውስጥ አደረጃጀት ማጠናከር ያስፈልጋል። ሎጂስቲክስ የበለጠ ከኔ በላይ ታውቀዋለህ፣ ማደራጀት ያስፈልጋል። እነዚህ ሁሉ አልቀዋል። አሁን ምን ላይ ነው የደረስነው ብለን ስናስብ ምርጫ አለ። አሁን በምርጫ ወቅት ላይ ወደ ጦርነት ቢገባ በርካታ ነገሮች ይፈጠራሉ። በእኔ እምነት ነው፣ ልሳሳት እችላለሁ። ግን እነዚህ ነገሮች በትዕግስት አሳልፎ ምንድነው ውር ነጋሂነህ ይበራል ቢባል የዛሬ እንዴት አድሬ አለ ይባላል። እቺ 2 ወር በኢትዮጵያ ቀጣይ ዘመናት እኛ የምናስበው ብዙ ትውልድ ነው። እኔ እንኳን ስንት ትውልድ አየሁ በዚህ እድሜ ወደ 60 እየተቃረብኩ ነውና 59 ልደርስ ትንሽ ነው የቀረኝ። በዚህ እድሜ ብዙ መንግስት አይቻለሁ። ኃይለ ሥላሴ ላይ ህፃን ሆኜ ነበርኩ፣ ደርግ ላይ ነበርኩ፣ ህወሓት ላይ ነበርኩ፣ ጠቅላይ ሚኒስትር ኃይለማርያም ደሳለኝ መካከል ላይ ባሉበት ወቅት ነበርኩ። አሁን ደግሞ በዶክተር አብይ ያለው ተከታታይ ትውልድ ይመጣል። ለነሱ ሁሉ አስበን የማያወላዳ ምንድነው አንድ አማራ የሚለው ነገር አለ። 10 ጊዜ ለማነው 9 ጊዜ ለኩታ ይሁን 10 ጊዜ ለኩታ አንዴ ቁረጥ ይላል። 10 የሚለካው አንዴ ሲቆረጥ ካጠረ መቀጠሉ ስለሚያስቸግር። ስለዚህ እንደሱ አይነቱ ነገር በዲፕሎማሲ እንደው ትንሽ አይቻለሁ ብያለሁ። በተለይ ቤዚክ ኮርሶችን መጀመሪያ ላይ ወስጄ ነበርና የመጨረሻ ጀግና የሚባለው እስከ መጨረሻው ሰዓት የሚታገስ ነው። እንደውም ምን ይላል በጦርነትም ጭምር የሚያሸንፈው 10 ደቂቃ ጸንቶ የሚቆም ነው። ተጨማሪ በቃ አለቀ ሲባል 10 ደቂቃ። አንድ ቀላል ምሳሌ ልስጥህና ልጨርስ። አፄ ዮሐንስ ደርቡሾችን ማነው እንትኖችን ማህዲስቶችን እያሸነፉ ነበር። እያሸነፉ ሰራዊቱ እያባረረ እያለ ተመቱ የሚባል ነገር ተሰማ። አፄ ዮሐንስ ተመቱ ሲባል ሰራዊቱ መሸሽ ጀመረ። እያሸነፈ እኮ ነው። እሳቸውን ቁጭ አድርጎ መቀጠል ይችላል። ስንት ጀግኖች አሉ። ግን የአፄ ዮሐንስ ሰራዊት 10 ደቂቃ ጸንቶ ባለመቆሙ ማህዲስቶች መጥተው ይዘዋቸው አንገታቸውን ቆረጡ። ስለዚህ በጦርነትም በዲፕሎማሲም ግልጽ እያደረግን አስከሬኑን ያው ይዘዋቸው ሞቱ። መጀመሪያ ተቆስለው ነበር። ከዛ በኋላ አንዳንዶቹ ከነህይወታቸው ያዟቸው ይላሉ፣ አንዳንዶቹ ደግሞ አርፈዋል ይላሉ። ከዛ ቢሄድ አድርገዋቸው በእንትን ላይ አድርገው አዞሯቸው። ግን እዛ ጋር ተጨማሪ 10 ደቂቃ ጸንተው ቢቆሙ ኖሮ አፄ ዮሐንስን አሸንፈዋል። ግን የአሉላ ጋር አለመስማማት እኮ ነው፣ ህብረት እኮ ችግር ነው። ከመንስኤውም ከጣሊያኖች ጋር አንተን ያጣላኝ የሚለው አሉላ ቢመሩት አይሸነፉም ነበር ነው የሚባለው። እንደውም ለመመታትም አሉላ ሊመቱ ይችሉ ይሆናል፣ ሲሆንም አይመቱም አሉላ ነው። ያው በጦር ታሪክ በእርግጥ እንዳልከው በታሪክ ውስጥ ኢፍ ቢሆን ኖሮ የሚለው አይሰራም። በታሪክ ኢፍን ቶታሊ ሂስትሪ ይሰርዘዋል። እንዲህ ቢሆን ኖሮ እንዲሆን ነበር የሚለውን ይሰርዘዋል። ነገር ግን እዚህ ጋር ግን እንደው እንደ ትንበያ ቢሆኑ እሳቸው እኮ እያሸነፉ ነው። ልብ አድርግ፣ የማህዲስት ጦር በጣም እየሸሸ ነው። እዛው ያሉ የውጭ ጸሐፊዎች ናቸው የጻፉት። የማህዲስት ጦር ሰማይ ግንባሩን እስከሚገጨው ድረስ እየሸሸ ነበር። ከዛ እዛ ላይ ያሉ ምን ተባለ? ምን ሰሙ? ንጉሱ ተመተዋል። ንጉስ ከተመታ ደግሞ ጦር ያፈገፍጋል። የፊት ለፊቶቹ እያባረሩ ይሄኛው አፈግፍጓል። ዜን ተመለሱ። ሲመለሱ ነው የመጡት። ኦልሬዲ እኮ አሸንፈዋል። ማሸነፍ ብቻ ሳይሆን ማሳደድም ጀምረዋል። ተጨማሪ ሰዓት አንድ እሱ፣ ሁለተኛ የግራኝ አህመድ በተለምዶ የሚባለው ኢማም አህመድ ኢብን ኢብራሂም አልጋዚ ሰራዊቱ መሸሽ ጀመረ። ከዛ እሱ አስቀምጦ የነበረውን ጥቂት ሰራዊት ይዞ የአፄ ልብነ ድንግል ሻህባዲን የጻፈው ነው። እዛው ጦርነቱ ላይ ነበር የመናዊ ያ እሱ መሀከል ላይ መጣና በፍሬሽ ጦር ገባባቸው፣ በትንሽ ጦር። ከዛ ደክሟል ጦሩ። ወደ የተዘበራረቀ ሽሽት፣ እንደውም በእንግሊዝኛው ኮምፕሊት ዲስአሬ ይለዋል የተረጎሙት ሰዎች። የተዘበራረቀ ሽሽት ሸሹና ተጨማሪው 10 ደቂቃ በዲፕሎማሲ ተጨማሪው 10 ደቂቃ በጦርነትም የማሸነፊያ ሰዓት ናት። ስለዚህ አንዳንድ ጊዜ እንግዲህ ምርጫውን መንግስት ራሱ ነው የሚያውቀው፣ እኔ አላውቅም። እዚህ ጋር የዛሬ 2 ወር ምርጫ እያለ አሁን አንዳንዴ ጠቅላይ ሚኒስትሩም ሊገቡ ይችላሉ፣ መከላከያውም ሊገባ ይችላል፣ ፌዴራል ፖሊሱም ሊገባ ይችላል። እዚህ ጋር ደግሞ ከዚህ ከምርጫ ጋር ለመበጥበጥ ትልቅ እንትን አለ። አሁን እችንም ለማዘግየት ነው አንዱ። እነዚህ የአውደ ትዕይንቱ አንዱም ዓላማ እኔ እንደምገምተው መገመት ስለሚቻል አንዱም ይሄ ነው። ስለዚህ ምን መደረግ አለበት? አሁን ሙሉ የሰላም ዘቡ ፖሊሱም ፌዴራሉም መከላከያውን በተጠንቀቅ ሆኖ ምርጫው ይጠናቀቃል። ምርጫው ሲጠናቀቅ ብልጽግና ካልተመረጠ ወደ አሰብ ላይ ሄድ ይችላል። ኤርትራውያን ከሆኑ የሚመርጡት ምርጫው ላይ፣ ኢትዮጵያውያን ከሆኑ ደግሞ ብልጽግናን ይመርጣሉ። አሁን መንግስት ሆነ ማለት ነው። አስብ፣ አሁን መንግስት ላይሆንም እንደው በዲሞክራሲያዊ ምርጫ ሪፐብሊካን ወይ ዲሞክራቶች ብለን ብናስብ ላይሆንም ይችላል።
ህዝብ ነው አሁን ሉዓላዊነቱ የህዝብ ነው ስልጣኑ። አዎ እሷን ይወቅና 2 ወር ነው የቀረን። ያንን ካወቀ በኋላ አረ ዘገያችሁ፣ እኛም እኔም ሌላውም ምን ነው ዘገያችሁ፣ ትዕግስቱ በዛ እንላለን። አንዳንድ ጊዜ ትዳርንም ለማዳን ትዕግስት ይኖራል። ብዙ ነገሮች ላይ ሰዎች ይታገሳሉ፣ ጓደኝነትንም ለማዳን ይታገሳሉ። ግን ትዕግስት መራራ ናት፣ ፍሬዋ ግን ጣፋጭ ነው ብዬ ልጨርስ። እሺ አመሰግናለሁ መምህር ታዬ። እስኪ እንደው መምህር ታዬን ካገኘሃቸው ጠይቅ የተባልኩታል። እሺ መምህር ታዬ እንደ ጀዋር ይጸጸታሉ ወይስ አይጸጸቱ? በነገራችን ላይ እኔ በዋናነት የምጸጸትባቸው ጉዳዮች አሉ፣ በአብዛኛው ጉዳዮች ደግሞ ማልጸጸትባቸው አሉ። ምክንያቱም እያንዳንዱን ነገር አድርግ የነበረው ለሀገር ይጠቅማል ብዬ ነው። ለምሳሌ አንድ ምሳሌ አጭር እንዳነሳ ፍቀድልኝ። አርበኞች ግንቦት 7 ገባ መሳሪያ ይዞ፣ ኦነግ ገባ መሳሪያ ይዞ፣ የአማራ ዲሞክራሲያዊ ኃይሎች ንቅናቄ ገባ መሳሪያ ይዞ፣ የኦጋዴን ብሔራዊ ነጻ አውጪ ገባ መሳሪያ ይዞ። ገና ያልተጠናከርንበት ወቅት ነበር። ይሄ ማለት ሀገር ያተራምሳል፣ መሳሪያ ይዞ መግባት የለባቸውም የሚል ተቃውሞ አሰማው። በኋላ ግን እነዚህ የገቡ ሰዎች በሙሉ መሳሪያቸውን አስቀምጡ። ኦነግም ይሄኛውን ተወ፣ ሸኔውም ይሄ ሸኔው አዲስ የመጣ ነው፣ ጃልመሮ እና የተወሰኑ ርዝራዦች እንጂ አብዛኛው ዋናው የኦነግ መንፈስ ገብቷል። ስለዚህ እነዚህ በሙሉ ወደ ሰላማዊ መንገድ እንዲመጡ ሲያደርግ ወይ ተሳስቼ ነበር። መነሻዬ ግን ኢትዮጵያ ማዳን ነው። ሌላው ግን አንዳንድ ተቃዋሚዎች የሚሉታል። ለምሳሌ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን በተጨባጭ እንትን ላመጣ ይችላል። ከመጀመሪያው እስከ መጨረሻው ደግፌያቸዋለሁ። እንደውም ወደ አሜሪካ ልወጣ 3 ወር ሲቀር የአርበኞች የኢትዮጵያ ሰራዊት አለ የቀድሞ እና ያሁኑን የያዘ የእነሱ ቪዲዮ አለ። እነሱ ባዘጋጁት መድረክ ላይ ወደ ዶክተር አብይ የሚታኮስ ቢኖር እኔ በግንባር ይቀበለዋለሁ። ከመሪ ጋር ዘምታለሁ ብዬ እስከ ቆቦ ዛሬማ ዘምቻለሁ፣ አፋር ሄጃለሁ። ሶ እዚህ ጋር ብልጽግናን ደግሞ የዛሬ 5 ዓመት በነበረው ምርጫ መርጬዋለሁ። በድምፅ እየወጣሁ ቀስቅሻለሁ፣ የሚቻለኝን ያህል በኮቪድም ቀስቅሻለሁ። በአረንጓዴ አሻራ ከነ ክቡር ሰራዊት ፍቅሬ ጋር ከነ ክቡር ጥላሁን ጉግሳ ጋር ሁሉ እየዞርን ቀስቅሰናል። መከላከያው በነበረው ፕሮግራም ሲቪል በተጠራበት ሁሉ አልቀረውም የመጨረሻ ኢንሲደንት ከመፈጠሩ በስተቀር። ስለዚህ የምጸጸተው የት ጋ ነው? አንዳንድ ቦታዎች ላይ ተቃዋሚዎች የሚሰሯቸው ሴራዎች መንግስት የሰራው ይመስለኝ ነበር። ለምሳሌ አጣዬ ላይ መዋሸት ስለማልፈልግ አጣዬ ለምንድን ነው ሲመታ መንግስት ዝም ብሎ የሚያየው? 1 ሳምንት ሙሉ ሄሊኮፕተር ከቢሾፍቱ ማስነሳት አቅቶት ነው ወይ? ምን ማለት ነው? ሲሪየስሊ ተናግሬያለሁ። ወይ ውረዱ ወይ ፍረዱ የሚል ነገር ሁሉ ጽፌ ነበር። ማንም ስክሪንሻቱ የለውም። እኔ ግን ልንገራቸው፣ ምክንያቱም መዋሸት ለህሊና ነጻ ስለማይሆን በእነዚህ ይጸጸታለሁ። ምክንያቱም ከዚህ ጀርባ አደገኛ ኃይሎች ነበሩ። ልክ ሱዳንን፣ ሶማሊያን፣ ኮንጎን እንደሚበጠብጡ አይነት ኃይሎች ነበሩ እና እዛ ጋር በተሳሳትኳቸው ነገሮች እጸጸታለሁ። ግን 1000 መልካም ስራ ሰርተህ ከ1000 መልካም ስራ 10-15 ብትሳሳት ያ ስህተት ሀገር የሚጎዳ ከሆነ መጸጸት አለብህ። አልጸጸትም ለማለት አልችልም። በሰራኋቸው መልካም ስራዎች ፕራውድ እየሆንኩኝ ራሴን እያደነኩ ሀገሬን፣ ህዝብን ለማገናኘት የሄድኩበትን ለምሳሌ ታሪክ ላይ እና አልጸጸትም በአንዱ። ምክንያቱም ስቲል እየተከራከርኩበት ነው። ማአት ሰው ጋብዣለሁ። መተህ 3000 የምትልም አሳምነኝ፣ 100 ዓመት የምትል አሳምነኝ። እኔ 6000 ነው የምለው ብቻዬን። 3000 ዓመት ነው የኢትዮጵያ ታሪክ የሚለው አሉ። የዓለም ታሪክ የጀመረው 6000 ነው። 3000 ቀንሰው 3000 ነው። እችን ትልቅ ሀገር የሚያሳንሱ አሉ። ሰሜን ላይ የትግራይ አማራ አካባቢ ያሉ ልሂቃን፣ አንዳንዶቹ ደግሞ 150 ዓመት 200 ዓመት ታሪክ ነው ይላሉ። እኔ 6000 ነው። በዚያ አልጸጸትም። ህገ መንግስቱ በእኔ መቃብር ላይ ነው የሚቀየረው የሚለው አሉ። ህገ መንግስት በህግ ይታገድ የሚለው ደግሞ ይቅርታ ላገላለጹ ማይሞች አሉ። የህጎች ሁሉ የበላይ የሆነውን ህገ መንግስት ህግ ሊያግደው አይችልም። ራሱ አይችልም። ኖርማሊ ሳስተምረው ነበር ዩኒቨርሲቲ ውስጥ 14 ዓመት ህገ መንግስትን እና ይህ አይነት ነገር ስላለ የኔ አቋም ምንድነው? ህገ መንግስቱ ይሻሻል፣ መሻሻል የሚገባቸው ለምሳሌ ሲጀምር ባለን የተዛባ የታሪክ ግንኙነት ይላል። ስለ ኢትዮጵያ ህዝብ እኮ ነው የሚያወራው ህገ መንግስት። ህዝብ የተዛባ የታሪክ ግንኙነት የለውም። ፖለቲከኞች፣ ጽንፈኞች የአሁንም የተዛባ የታሪክ ግንኙነት ነው ያላቸው። እኛ ግን የጋብቻ ነው። አባት እናቶቻችን አጥንታቸውን በጋራ የመከስከስ ደማቸውን በወል የማፍሰስ ትልቁ ልጅ ነው። ልጅን ለልጅ ተብለው በጋብቻ በመጽናት በመገነዝ በሁሉም ህይወት አብረው ናቸው። ትግራዩ፣ አማራው፣ ኦሮሞ ብትወስደው ኦሮሚያ ውስጥም አማራ ውስጥም ብትሄድ አብሮ ነው ያለው። የነጌሌ ቦረና ልጆች 40 አሉ ባህር ዳር ውስጥ። ጎንደር ሄደ በተለያዩ ቦታዎች ላይ ያገኘዋቸው የነጌሌ ቦረና ልጆች አሉ። ሰው አንሄድም ከዚህ የሚሉ እኛ ግንኙነታችን ችግር የለውም። ችግር ያለው እዛ ነውና ስለ ህዝብ እየጻፍክ ህገ መንግስት
ልክ የፖለቲካ ተዋናዮችን የምጽፍ ይመስል በጸብ የሚጀምር ህገ መንግስት ኢትዮጵያ ነው። ይሄ ስህተት ነው። ሌላው አንቀጽ 39 የብሔር ብሔረሰቦች መብት እስከ መገንጠል ይላል። ራሽያ ናት ያስቀመጠችው፣ ተበጣጠሰች፣ 15 ሆነች። ባስቀመጠች በአንድ ዓመት ውስጥ 15 ሀገር ሆነች። 15 ሀገር ያደረገ ህገ መንግስት ክፍል ለምን ታስቀምጣለህ? አንዳንድ እኒህ አይነት ጥያቄዎች አሉ። ስለዚህ አሁን በእነዚህ ላይ አልጸጸትም። ለምንድን ነው ስቲል መልስ አላገኙም? መልስ የማገኝባቸውን የተሳሳትኳቸውን ነገሮች ግን ኦኬ ሰዎች ለካ አሳስቼ ነበር በዚህ ዘርፍ እዛ ላይ ሪዘርቬሽን ይኖረኛል። ለምሳሌ አንድ ብዬ ልጨርስ። ታሪክ መጥፎንም በጎንም ማንሳት ያለብህ። እኔ በጎን ብቻ ነው ማነሳው። ለምን መጥፎን ግን እንድንማርበት ማንሳት ሲገባ እኔ ዝም ብዬ አየሁ። የአሜሪካን ሂስትሪ የሚያጣላውን ፓርቲ አያስቀምጡትም። ለምሳሌ ሳውዝና ኖርዝ ተዋግተው ነበር። በዚህ የተነሳ ሳውዝና ኖርዝ የሚሉትን ስሞች በእግር ኳስም በምንም አጥፍቷቸዋል። ያ እንዳይታሰብ እነሱ አብርሃም ሊንከን እኮ ጥቁሮችን የጥቁሮች ነጻነት ተብሎ ዋይት ሀውስ ውስጥ ተቀምጧል። ግን ጥቁሩ ቢሮ ገብቶ መስራት ባይችልም እንደ ነጩ እንደ ሰው የተለያየ ነገር ማድረግ ባይችልም መሬት እንስጠው ስላለ ነው የተከበረው። ያንን ፓርት ጥቁሩን ዲዩማናይዝ ያደረገበት እንደው ያነወረበት ቋንቋ አይቀመጥም። እኛ ስለምን እንደሱ አናደርግም? ትውልድን ጸቡን፣ ቂሙን ሌሎች የሚያባብሱ ዓለም አቀፍ ኃይሎች እያሉ ጸቡን ከምናወራለት ፍቅሩን ብናወራ ይሻላል የሚል የሌላ ሀገሮች አሁን ይሄ ዲፍረንት ስኩልስ ኦፍ ቶት አሉ። አንዱ በዚህ ቢነገር ይላል፣ አንዱ በዚህ። ስለዚህ ጥላቻውን ከማነሳ የፍቅሩን ጊዜ ባነሳ ነገስታትን ቢሆን ያላቸውን ጥንካሬ፣ ይሄ ደግሞ ወደ ሌሎችም የአካባቢ ነገስታት ከፋ ጋር ብንሄድ፣ የወላይታ መሪዎች ጋር ብንሄድ በጣም የሚያስቀይሙ ነገሮች ካነሳን ወደዛ ምንግባ። የአንዱን ብቻ አንስተን ማዕከላዊ መንግስት ያደረገውን አንስተን ሌላው ግን በእንቅስቃሴ ያደረገውን እንደ ቅዱስ እንቅስቃሴ የኢማም አህመድ የግራኝ አህመድ እንደ ቅዱስ የኦሮሞን እንቅስቃሴ እንደ ቅዱስ ወስደን ሌላውን ደግሞ ማነወር የለብንም። ካነወረን አብረን ሁሉም ይቅርታ ይጠይቅ። ህዝብ ደግሞ ይቅርታ የሚጠይቅ የለም፣ ህዝብ ተዋናይ ስላልሆነ የምትል ነገር አለች። ከታሪክ አንጻር ካያት በአንዳንድ ሰዎች ለምን የሚል ነገር አለ። ትንሽ ደግሞ ወደ ሰሜኑ የማድላት ታሪክ ላይ ሁኔታ ነበረኝ። በዚህ ጸጸታለሁ። ኢንክሉሲቭ የሆነ አሁን እንደማቀርበው አይነት ኢንክሉሲቭ ቢሆን ደስ ይለኛል እና የምጸጸትባቸው ነጥቦች አሉ። ሳጠቃልል ምኮራባቸው ግን በጣም በርካታ ነጥቦች አሉ። ካልተጸጸትኩ ሰው አይደለሁም ማለት ነው። ሰው እኮ ስህተት አለው። ከሰው ስህተት አይጠፋም። ከብረት ዝገታውን የጠፋ ቢሆንም ከሰው ስህተት አይጠፋም። ስለዚህ ስህተቶቼን ማላረም ከሆነ አልጸጸት የምል ከሆነ አልሻሻልም። ባነሳኋቸው ነጥቦች ብዙ የምጸጸትባቸው ነጥቦች አሉ። እነሱን ይቅርታ ጠይቄያለሁ። ባይዘው በሶሻል ሚዲያ በድምፅም በጽሁፍም የኦሮሞንም ህዝብ የትግራይንም ህዝብ ህወሓት አረመኔ ብትሆንም ያደረግኳቸው አንዳንድ አገላለጾች ግን ህዝብን አስቀይመዋል። የተቀየሙ ኢኖሰንት ሰዎች አሉ። ይቅርታ ብያቸዋለሁ። ኢቨን ባላጠፋሁትም ቢሆን መጽሐፍ ቅዱስ የሚያዘኛል እና እጸጸታለሁ። ለምን ቶኑ የገለጽኩበት ሁኔታ ይሄ በረሃ ማደጉም ሊሆን ይችላል፣ አንዳንድ የራሴም ተፈጥሯዊ ነገሮች ሊሆኑ ይችላሉ። የምናገርበት ቶን ጠንካራ ነው። ይሄ ለስለስ ያለ ተረጋግቶ ማቅረብ ሳስተምርም በሶሻል ኢንተራክሽንም ትንሽ ፈጠን የማለት ጉዳይ አለብኝ እና ሰከን ብዬ ባለማቅረብ ኢቨን አንተ ጋር አሁን ቃለመጠይቅ ሳደርግ በጣም አንዳንድ ቦታ ላይ ሆናለሁ፣ ፈጣን ሆናለሁ እና እነዚህ የሚስተካከሉ ናቸው። ይቅርታ እየጠየቅኩ እሺ። እስኪ እኛ አልጨርስም፣ እንቀጥላለን ገና። መምህር ታዬ አሁን በምን ላይ ነው ያሉት? በምን ስራ ላይ ነው? ቀጣይስ ምን አስበዋል? እንግዲህ አሁን ስራ ላይ አይደለሁም። ሞካክሬ ነበረ፣ ግን ያው ብዙ ጊዜ ካለኝ አጠቃላይ ሁኔታ በሚኒባስ መጠቀም አልችልም፣ በባስ መጠቀም አልችልም። የሚያጋጥሙኝ ነገሮችም ስላሉ እና በራይድ ሂሳብ አስቤው ደርሶ ለመመለስ ያለው ወጪ ከባድ ነው እንጂ ትምህርት ቤቶች ነበሩ፣ በፊት የሰራሁባቸው ዩኒቨርሲቲዎችም ነበሩ። ለማነጋገር ሞክሬያለሁ፣ ግን አይመጣጠንም። ስለዚህ ውስጤ የማስበው ነገር ምንድን ነው? ትንሽ በራሴ ይዤ የመጣሁት ነገር ነበር። ያ ኦልሞስት ወደ ማለቅ ሄደዋል። አቅጄ የነበረው እውነቱን ለመናገር አንድ ሚዲያ ላይ ከዚህ በኋላ ባለኝ ሁኔታ ሚዲያ ከሆነ ሰዓት ይኖረዋል። አንድ ቀን የተቀረጽከው 2 ቀን 3 ቀን ሊተላለፍ ይችላል። የቤትም አይነት ሁኔታ አለ። ገና አላስተካከልኩም። ጥሩ አስተማማኝ የሆነ ስራ ባገኝ ካለሁበትን ቤት ሽፍት አድርጌ መከራየት የምችልበት እድል ይኖራል እና በአብዛኛው ፍላጎት ያለው ሚዲያ ላይ ነው። አንድ ሚዲያ ላይ የሆነ ፕሮግራም ይዤ አንደኛ በታሪክ ላይ የራሴ የሆነ ትንታኔ፣ ሁለተኛ ደግሞ በፖለቲካውም በተለያዩ አይነት ዘርፎች ልንከራከር በምንችልባቸው ከተለያዩ ሰዎች ጋር እየተወያየው
የአመለካከት ለውጥ የሚያመጣ ነገርና ከዛ አለፍ ብሎ ሙሉን መናገር ባይፈቀድም ትልቅ አዳራሽ በመከራየት አዳራሽ ውስጥ ብዙ ስልጠና ስለሰጠው ከዚህ በፊት ለዩኒቨርሲቲ ለሚመደቡ መምህራን ስልጠና ሰጥቻለሁ። 20 ትምህርት ቤቶች ላይ ሄጄ ስልጠና ሰጥቻለሁ። ፊድባኩ በጣም የሚገርም ነው። ስለዚህ እንደሱ አይነት ስራዎች እየሰራው በዚህ ላይ ለመቀጠል ማታ ግን ስመለስ እግረ መንገዴን ትራንስፖርት ተመሳሳይ ስለሆነ የማታ በተለያዩ ዩኒቨርሲቲዎች የግል ዩኒቨርሲቲዎች ውስጥ የማስተማር እቅድ አለኝ። አሁን ባለውበት ሁኔታ ግን የመረጋጋት ፌዝ ላይ ነው ያለሁት። አንዳንድ ፐርሰናል የሆኑ ነገሮችን ከዛ መጥተህ ወደዚህ ስትመጣ የራሱ ትራውማ አለ፣ የራሱ ዲፕሬሽን አለ፣ የራሱ ስሜት አለ። ግን ዲፕሬሽን ውስጥ ያለው አይመስልም። ግን የተወሰነ ያው ውስጣዊ ባትገልጸውም አለ ማይካድና እሱን ምንድነው ቀርፋለሁ እከላለሁ ነው የሚባለው። እንደሱ አድርጌ ወደ ስሙዝ እንትን እገባለሁ ብዬ አስባለሁ። መምህር ታዬ ኢትዮጵያን ክደዋል? ኢትዮጵያን መቼም ክጄ አላቅም፣ ልክድም አልችልም። አሜሪካም ሆኜ አልካድኩም። ደጋግሜ እናገር የነበረው የፈለገ ቢመጣ የአሜሪካ መንግስት ይሰማል፣ አማርኛም ይሰሙ የሚያስተረጉሙ ሰዎች ተአምር ቢፈጠር ኢትዮጵያ ዜግነቴን አልተውም፣ ዜግነትም አልጠይቅም እያልኩ ደጋግሜ እናገር ነበር። ይህን አድማጮቼ በሙሉ ይታዘባሉ። እና ኢትዮጵያ ለእኔ ከነፍስና ስጋዬ ጋር የተሸመነች ናት። ኢቭን የቆየሁባቸው ጊዜያት ላይ እንደው የሰዎች ስም አልጠራም እንጂ በሚኒስትር ዴኤታ ካሉ ሰው ጋር ተነጋግሬ የዛሬ 1 ዓመት ከ4 ወር ነበር ከእናንተም ጋር ከመከላከያ ክብር አባላት ከአንዱ ጋር እንደዚሁ ተነጋግሬ ለመምጣት አስቤ ነበረ። ግን እዚህ የነበረ አንድ ንግግር አስቀየመኝና ቀረው። ሁለተኛ ዙር አሁንም ልመጣ 4 ቀን ሲቀረኝ ሌላ እንዲሁ አንድ አመራር የሆነ ሰው የጻፈው ጽሁፍ ስላስቀየመኝ ልቀርም ነበረ። ምክንያቱም ከሌሎቹ የተሻለ ኬዝ እንጂ ያነሰ ኬዝ የለኝም አሁን አሜሪካ ውስጥ ካሉት አብሮኝም ከሄዱ ሰዎች እና ኢትዮጵያን በጣም ነው መወዳት። እውነት ለመናገር አንድ ቀን ከኢትዮጵያዊነት ስሜት መራቅ አልፈልግም። አሁን ዶክተር አብይን ስደግፍ ስመጣ አርፌ ብቀመጥ ነበረ የምፈልገው። ብልጽግናን ስደግፍ እውነት ለመናገር ኢትዮጵያን ስለምወዳት ነው። አያስችልም። እየመጣ ያለው ለውጥ ዓለም እኛ ላይ ይሄ ኢትዮጵያን የማይወደው የታዳጊ ሀገሮችን ማደግ የማይፈልገው ሪሶርሱን መቀራመት፣ ገበያ መፈለግ፣ ለሴትልመንት ተዘዋዋሪ ተጽዕኖ የሚያደርገው ኃይልና የምናውቃቸው ደግሞ የቅርብ ነገሮች ስላሉ ያ አላስችል ብሎ አንድ አሁን ከፈት ስታደርግ የሆነ ነገር ታያለህ እና ሁልጊዜ ካየህ ከኢትዮጵያ ጋር እያይዤ ነው ስለ ልማቱም ስናገር፣ ስለ እድገቱም ስናገር፣ ስለ መከላከያውም ሳውራ ኢትዮጵያዊነት ውስጤ በደንብ ተሰምሮ ያለ ነው። ኢትዮጵያዊነት ያው ውስጡ ደረጃ አለው፣ ሌየር አለው። አንዳንዶቹ ከልብ በተሰጠ መልኩ ይወዷታል። ባለፈው ግንባር ስገባ እንደው መከላከያው ቢናገር ደስ ይለኛል። ቆቦ የወጣው የመጨረሻው መኪና የኛ ነው። እነሱ በ04 ሲገቡ ዝናብ ነበረ። እኔ ቆቦ ውስጥ ነበርኩ፣ ህዋቶች ገብተው ዛሬ ማለት በ300 ሜትር ርቀት ላይ ነበርኩ እና እኔ ስለማቀሽ እና እዛ ድረስ ሄድኩት። ቤቴ ቁጭ ብዬ የሚመጣውን ነገር ኬንያ ዘመዶቼ ናቸው፣ ከፊል ቦረና አለ፣ በዛ አድርጌ መሄድ እችላለሁ። ግን የመጨረሻው ግንባር ድረስ ሄጄ መስዋዕትነት ከፍላለሁ ብዬ በአፋርም ስለዚህ እና ኢትዮጵያዊነት ስንኖር ኢትዮጵያዊ ስንሞትም ኢትዮጵያ ነን የሚለውን እቀበላለሁ። መልካም መምህር፣ እንግዲህ ያሉንን ጥያቄዎች እያጠናቀቅን ነው። መምህር የዘንድሮ ምርጫ እንዴት አለፈውት? ማለት የብልጽግና እጩ ሳይሆን እንግዲህ የብልጽግና እጩ መሆን ብቻ አይደለም ለመምረጥም መመዝገብ አልቻልኩም። ምንድን ነው እጩነት መንግስት ነው ፓርቲ የሚያቀርበው ፓርቲ ነው። ፓርቲ ማለት ነው ለጊዜው መንግስት ሆኖ ያለው ፓርቲው በተለያየ መንገድ ለኔ አይመጥነኝም ሊል የሚችልበት እድል አለ፣ ለመቀበል ሁኔታ አለ። ማለት በብልጽግና ነው ማለት ብልጽግናን በመደገፍ ብልጽግናን በማደራጀት ብልጽግናን በመስበክ የእርስዎን ያክል የሰበካለ። እንግዲህ እኔ የምችለውን ሞክሬያለሁ። ያውም በክፍያ አይደለም። ሚዲያ ይዤ የመንግስት ሚዲያዎች አሉ፣ በክፍያ የሚሰሩ የፕሮፓጋንዳ ሰራተኞች አሉ፣ ህዝብ ግንኙነቶች ምናምን። ግን እዚህ ጋርም ሌሎቻችን የምንሰራው ምንም አይነት ክፍያ ሳይኖር ከራሳችን ኪስም እያወጣን የራሳችንም ሰዓት የቤተሰብንም እየቀነስን ለብልጽግና እንሰራለን። አንደኛው ብትሳተፍ የህዝብን ጥያቄ ለማቅረብ እንጂ እዚሁ ጋር አስምሬ ለመሄደው አመራር የመሆን ፍላጎት የለኝም። ከመጀመሪያው የተናገርኩት ምንድነው ሚዲያ ላይ የትኛውንም ስራ እሰራለሁ። የህዝብ እንደራሴ መሆን ማለት ግን ሹመኛ አይደለም። የህዝብ እንደራሴ እፈልጋለሁ ብሆን የህዝብን ጥያቄ ባቀርብ የማያቸውን ስህተቶች ብናገር ደስ ይለኛል። ግን እዚህ ጋር እግረ መንገድ የማነሳለ ለምርጫ ሄጄ ነበር። ለምን ያለሁበት አራብሳ ነው። አራብሳ ከመጣው ገና 4 ወር የሚሆነኝ ከ2 ቀን በኋላ ነው። በ24 ነገ መሰለኝ 24 6 ወር ያልሞላው ሰው መመዝገብ አይችልም። ምናልባት እስከ ምርጫው የሚል
ከሆነ ለማጣራት ሞክራለሁ። ከዛ በፊት የነበርኩበት ግን አሁን የ18 ዓመት 17 ከምናምን ወር ቢሆን እስከ ምርጫው ቀን 18 ከሞላው ይመዘገባል። አው ሌላ ደግሞ አለ 6 ወር ካልሞላው የሚል ደግሞ ሌላ ማገጃ አለ። ለዚህ ቢ ቀድሞ የነበርኩበት ቦታ ሄድኩኝ። ቀድሞ የነበርኩበት 20 ዓመት ኖሬበታለሁ። አመራርም ሆኜ ሰርቻለሁ። ወረዳውን ደግሞ በተደራቢ ክፍለ ከተማ አመራር ሆኜ ወረዳውን ደግሞ ተደራቢ ሆኜ እዛ አካባቢ ይታወቃለሁ። እና ሲሄድ ምን መሸኛ የለውም እንዴ? መሸኛ አልተወሰደም። ለምን? ባለቤቴ ነበረች ያለችው። ብዙ ነገር ላይ መሯሯጥ ነበረባት እና ባለቤቶት አልወሰደችም። ለምን? ያው የሁኔታው እሱ እንግዲህ አይ አሁን ምን የኮ የአንድ ኢትዮጵያዊ የመብት ጉዳይ ነው። ደግሞ ቀጣይ 5 ዓመት መምረጥ መብት ነው። ስለዚህ ታግጃለሁ ይላሉ። እኔ አልታገድኩም፣ ግን ሄጄ ያጋጠመኝ ነገር ትንሽ ብነግርህ ደስ ይላል። አሁን ባለቤቶት እርሶ እኮ አሁን በባለቤቶት ስር ነው ያምናሉ። አረ በሴት እኩልነት እኩል ናችሁ። እማወራዋ በቤት ውስጥ በማወራነት ካሉ አባወራውን የማስመዝገብ ስልጣን እኮ አላቸው። በህግ አልተፋታቸው። አልተፋታንም። አሁን 6 ወር የሚለው ነው እዛ ያገደል። መሸኛ ለምን አልሄድም? መሸኛ ብዙዎቹ አልወሰዱም። አንደኛ ጥያቄ አለ። እንዴት የምታቀርበው ጥያቄ አለ? ለምን ፌርሊ ትሪት አልተደረግንም? እሺ እንቀጥል። ለምን 7 ሰው ነበረ የተነሳ ነው። እኔ ካለሁበት ሴንተር ላይ አውቃታ ቤቱን አውቀዋለሁ። ቤቱን ታቀስ ከ7ታችን ለኔ ብቻ ነው ስቱዲዮ የተሰጠው። ሌሎቹ በሙሉ ባለ 1 መኝታና ባለ 2 መኝታ ነው። ስለዚህ መሸኛውን ከመውሰድ በፊት አንዳንድ የሚደረጉ ክርክሮች፣ የሚጠየቁ ጥያቄዎች አሉ። ቦታው ላይ ለልማት ስለሆነ መነሳት ግዴታ ነው። ግን ከዛ በኋላ ደግሞ ሌሎች ጥያቄዎች አሉ። ያ ቤተሰባዊና ፐርሰናል ስለሆነ ነው ያቆየሁት። ስሙም በሷ ነው፣ በእኔ ስም አይደለም። ለምን 100% ውክልና ለሷ አሜሪካ ኢትዮጵያ ኤምባሲ ዲሲ ሄጄ ውክልና ልኬያለሁ። ስለዚህ በእኔ ስም ቢሆንም ግን ውክልናውን ብታንቀሳቀሰው እሷ ናት። ወደ ምርጫው ግን ስሄድ በጣም ስለምፈልግ እንደው አንድ ድምፅ ብሰጥ እና ምናምን ብዬ ስሄድ ምንድነው ያጋጠመኝ? 2 የምርጫ አስፈጻሚዎች አሉ። መጠየቅ ይችላሉ። ስገባ አንደኛው ከቆመበት ቦታ እዛ ጋር ያሉ ሰዎች በጣም ታየ ያሉ ሲጮህ ላጥ ብሎ ወደ ውስጥ ገባ። እሺ ከገቡ በኋላ ውስጥ እጄ ሳናግራቸው እንደዚያቸው እኔ ራሴ ነገርኳቸው። ፋይዳን አሳይቼ መመዝገብ እችላለሁ፣ ግን ነው እቺ ህግ ስላለች ህግ ማክበር ስላለብኝ ነው የመጣሁት። ከአሜሪካ ነው ከመጣሁ 3 ወር አካባቢ ነው። እዚህ ጋር መምረጥ ፈልጋለሁ። ከ20 ዓመት በላይ ኖሬያለሁ። ይሄን ነበርኩ። ታየ ቦጋለ እባላለሁ። አናውቅህም አሉኝ። እንደሚያውቁኝ አውቃለሁ፣ ግን አናውቅም ማለታቸው መብታቸው ነው። ከዛ እሺ ስልክ ስጡኝና ደውሉልኝ። እንደ ህጉ እዛው ቁጭ ብሎ መደወል አለባቸው። ከዚህ በፊት የነበሩ ምርጫ ሂደቶች ላይ አመራርም ስለነበርኩ የምክር ቤትም ኃላፊ ስለነበርኩ አውቀዋለሁ። እዛ ሆነ መደወል ሲገባቸው ፈቃደኛ አልሆኑም። ስልካቸውንም ትሰጠዋለህ አለና ሰርቼዋለሁ ፕሮግራም በራሴ ገጽ ላይ። ከዛ አልሰጥም አለ ስልክ። ያኛው ትሰጠዋለህ ወይ ብሎ ጠይቀው፣ እኔ አልሰጥም ትሰጠዋለህ ወይ አንተ አለ። ስለዚህ አልሰጥም አሉ። ሰው በጣም አመሰግናለሁ፣ መመዝገብ ካልቻልኩ ምንም ማድረግ አልችልም ብዬ ወጣሁ። እና አንዳንድ ጊዜ የሚያጋጥሙ ተግዳሮቶች አሉ። እነዚህን ዝም ብዬ እቀመጣለሁ ማለት አይደለም። የምርጫው ቀን እስከሚደርስ በግሌም ቢሆን ምርጫ ቦርድ አቤ ባለፈውም በቀጥታ ስርጭት ታዝበው ከሆነ 1500 ሞላ አንመዘግብም፣ መራጮችን አንመዘግብም ብለው የምርጫ አስፈጻሚዎች እያስተጓጉሉ ነው። ስለዚህ ምርጫ ቦርድ ቢያስብበት መልካም ነው። በጣም ምርጫ ቦርድ ላይ እኔ በነገራችን ላይ ሰዎች ሊቀመጡ ይችላሉ። ሲቀመጡ ግን በተወሰነ ደረጃ ባክግራውንዳቸው ማየት አስፈላጊ ነው። እያንዳንዱ የሚመዘገብ ኢትዮጵያዊ ቁጥሩም ያስፈልጋል። ዳታ ነው፣ ታሪክ ነው። በኢትዮጵያ ውስጥ ይህን ያህል መራጭ ተመዘገበ የሚለው ታሪክ ነው። ሁለተኛ መምረጥ የሚፈልጉ በርካታ ሰዎች አሉ። መምረጥ ደግሞ የዜግነት አንዱ መብት ነው፣ ችሮታ አይደለም፣ መብት ነው። ከዛ አንጻር የሚከላከሉ እንዳሉ ከኔ በላይ ማስረጃ የለም። 2 ልጆች ከሌላ አካባቢ ነው የመጣ ነው አናውቅም ነው ያሉኝ። ቢያንስ እነዚህ ሰዎች ሶሻል ሚዲያ ይጠቀማሉ። እኔን የሚያውቁኝ ሰዎች በግድ ልታወቅ ባልልም በቴሌቪዥኑ በተለያየ አይነት አጋጣሚ ልታወቅ የሚችልበት እድል ሰፊ ነው። ፕላስ አንዱ የምርጫ አስፈጻሚ የሄደው ከሚያውቁኝ ልጆች ጋር ታየ ብለው ሊያቅፉኝ ሲመጡ ነው ወደ ውስጥ የገባው። ሰው ያውቀኛል ማለት ነው። ለመሸሽ እኔን ሰላም ሳይል ከነሱ ጋር አብሮ እያወራ ከነበረበት ኦኬ ወደ ስራው እየሄደ ነው ብዬ ላስብ። ተመዝጋቢ ስለመጣ እና ምርጫው የት ነው የትኛዋ ናት ቢሮዋ ነው ያልኳቸው እንጂ ቦታውን አውቀዋለሁ የኖርኩበት ሰፈር ስለሆነ ያውና ብለውኝ ነው ዞሮ የገባው። እንደዚህ አይነት ነገሮችን ስታይ ማደናቀፍ ፈልገዋል። አንደኛ ስልካቸው የተለየ ባለስልጣን ስልክ እንኳን ይያዛል። ምንም ማለት አለ ዛሬ ደግሞ በዚህ ዘመን ሁሉም ስልክ አለ አለ እና ልትሰጠው ትፈልጋለህ ወይ ነው ያለው። አይክዱም፣ ህሊናቸው አለ ምናልባት እንዳቶ ገዱ ካልካዱ በስተቀርና እዚህ ጋር ይሄንን ብሎ እኔ አልሰጠውም አንተ ትሰጠዋለህ ማለት በራሱ
የራሱ እንትን አለውና እነዚህ ነገሮች አልፌ ነው ያው አመስግኛቸው ነው የወጣሁት። ምንም መናገር ስለማይስ በድሮ በነበሩበት ነው ወይስ አሁን? ድሮ በነበርኩበት። አዲሱ ጋር ሞክረዋል? አዲሱ ጋር አልሄድኩም። ለምን? ምርጫ የስ አፕሊኬሽን እኮ አለ ሞከሩት? የግድ እኔ አሁን እሱ ላይ አልሄድም። ለምን 6 ወር ይፈቀዳል አይፈቀድም? እነዚህ ሰዎች የምርጫ አስፈጻሚ ስለሆኑ ደውለው ከላይ ያለ አካል አለ ከነሱ በላይ አስቸጋሪ ነገር ሲኖር ማብራሪያ ሲፈልጉ መደወል አለባቸው። ለዚህ ነው የተቀመጡት። የሚከፈላቸውን ከእያንዳንዱ ሰው ስንት ቤተሰብ ናችሁ እናንተ? 6 ነን። ስንቱ ይመርጣል እናንተ ቤት? 2 ይመርጣሉ። እኔ ብከለከል 2 ይመርጣሉ። 2 ተመዝግበዋል? አዎ። መልካም። እሺ ይቀረ የሚሉት የመጨረሻ ሀሳብ ካለ? እኔ ቀረ የሚለው ነገር የለም፣ ግን አንድ ነገር አጭር ብቻ ማስተላልፈው ምንድነው፣ እባካችሁ ውድ ኢትዮጵያውያን እኛ አባቶቻችን ሳይማሩ ለመሞት በጋራ አጥንታቸውን ለመከስከስ ደማቸውን ለማፍሰስ አቅጣጫ ሳይመርጡ የብሔረሰብ የሃይማኖት ጾታ ጭምር ልዩነት ሳይኖራቸው እችን ሀገር አቆይተዋታል። እኛ ያለነው 21ኛው ክፍለ ዘመን ነው። በ21ኛው ክፍለ ዘመን በጠመንጃ መነጋገር የቀረ ነው። አውስትራሊያ ከኛ ጭንቅላት አንሰው አይደለም የማይዋጉት እርስ በርስ። ካናዳ፣ የአውሮፓ ሀገሮች በሙሉ የእርስ በርስ ጦርነት ቆሟል። ለምንድን ነው አፍሪካ፣ ኤዥያ እና ላቲን አሜሪካ የሚኖረው የሚለውን ትልቅ ጥያቄ ምልክት ለመላው ኢትዮጵያ ሰጣለሁ። ለምንድን ነው የእናንተ ልጆች ቤት አስቀምጣችሁ ዲያስፖራውም ውጭ ሀገር አስቀምጣችሁ ለምን ገንዘብ ልካችሁ ኢትዮጵያን ታገዳድላላችሁ? ይህ ትልቁ ነገር ነው። እናንተ ያላችሁበት ሀገር ዲስክሪሚኔሽን ስለሌለ አይደለም፣ ልዩነት ስለሌለ አይደለም፣ ዲሞክራሲ የተሟላ ስለሆነ አይደለም፣ የማያውቃቸው ነገሮች ስላሉ። ነገር ግን ህዝቡ ተቻችሎ የሚኖርባቸው የሚፈታባቸው መንገዶች አሉ። በጣም አዲስ የሆኑ ዘመናዊ ቅራኔ የምንፈታባቸው ነገሮች አሉ። ፒስፉል ሜተርስ ኦፍ ኮንፍሊክት ማኔጅመንት አሉ። እና ወደዚህ ጋር ለምን አንመጣም? ሁልጊዜ ደግሞ መጥፎን ብቻ ለምን እንመለከታለን? በጎ ነገሮችን እንመልከት። ሀገራችን ውስጥ ብዙ ለውጦች አሉ የሚታዩ በ5 ዓመት ውስጥ። እኔ ብልጽግናን ስለደገፍኩት አይደለም። የሚቃወመው ሰው ቢሆን የኢትዮጵያ ህዝብ በብዙ ፖለቲከኞች እየተነሳ ነው። ፓርላማ ውስጥ እነ ጋና፣ ናይጄሪያ አካባቢ መከራከሪያ ሆኗል። እኛ ለምን እንደዚህ አላደግንም? የሚመጡ ሁሉ ተአምር እያሉ የአፍሪካ መሪዎች ሳይቀር ምስክርነት እየሰጡ ነው። በአንድ ሳይሆን በሁሉም መስክ ለውጥ መጥቷል። ይህ ለውጥ ደግሞ በቀመር የሚታይ ነው። ሁሉም ኢትዮጵያ ያልፎለታል ማለት ግን አይደለም። ከፒያሳ፣ ከ4 ኪሎ፣ ከካሳንቺስ ከተነሱ 80% ቢሳካለት 20% ከድሮ ኑሮ ሊያንስ ይችላል። 80% ደግሞ ከድሮ የተሻለ 18 ቤተሰብ አውቃለሁ ፒያሳ 18 አባወራ አንድ ቀዳዳ ሽንት ቤት በጋራ ያላቸው። ከዛ አይነት አሰቃቂ ህይወት ወጥተው ደግሞ በየራሳቸው ቤት መኖሩን አስበው ኤሌክትሪክ ይሄ ሁሉ ሙሉ ከተማዋ በርታ 24 ሰዓት በርታ የማይጠፋበት ሲቹዌሽን ተፈጥሯል። እና እነዚህ ነዋቸው ውሃ በወር አንድ የሚመጣባቸው ሰፈሮች ነበሩ። አሁን ግን በቀን አንድ ጊዜ እንደምንም መጥተው በቀን አንድ ጊዜ ሞልተህ ለየትኛውም ነገር ማድረግ የምትችልበት ነው። እንግዲህ ቦሌ መካከል ላይ ከነበርኩበት ነው አራብሳ ሄድኩት። የከተማው ጫፍ ላይ እነዚህ አገልግሎቶች አሉ። የአርብ ቅዳሜ እሁድ ስሙ ቅዳሜና እሁድ ነው፣ ግን አርብ ከሰዓት ሰኞም ጠዋት በሳምንት 4ቱን ቀን ብቅ የሚሉ ገበያዎች አሉ። እነዚህ እየሰፉ ይመጣሉ። በጎደለ እየሞላን እንሂድ እንጂ አቃቂር እያወጣን ትንሽ ቀዳዳዎችን ሰፋፊ ሽንቁሮች እያበጀንላቸው እኛም አእምሯችን አስታመን ለልጆቻችን አስቀያሚ ሀገር አናሳልፍ። ሌላው ሀገር እንዳደገበት ልክ ቴክኖሎጂው እንዳደገው ኤአይ እንዳደገ ፓርኮች ኢንዱስትሪ እንዳደጉ በርካታ ልናነሳቸው የምንችላቸው ነገሮች የተማሪ ምገባ 10 ሚሊዮን ደርሷል እና ወደ 20 ሚሊዮን ሁሉም ተማሪ ወደሚመገብበት እንዲደርስ የበኩላችሁን አስተዋጽኦ አድርጉ። በቃ ዲያስፖራ ውስጥ ያላችሁ ሰዎች ብዙ ቀና ኢትዮጵያ እንዳላችሁ አውቃለሁ። በእኔ እምነት 90% ቀና ነው። ስለዚህ በጥቁር ገበያ ከመላክ ገንዘብን በባንክ ውስጥ በማስገባት በተለያየ መንገድ ሀገራችንን እንርዳ። ሀገራችሁን እርዱ። ለፍታችሁ የሰራችሁት ነገር ለጦርነት ሆኖ መጨረሻ ላይ እጅ እየሰጡ ሊገቡ ለሰላም ለእንትን አይደለም፣ ለሰላም ነው እጅ የሚሰጠው። ትልቁ ጀግና ደግሞ ለሰላም እጅ የሚሰጥ ነው እና እነዚህን የማበረታታት ስራ ስሩ። እንዋደድ፣ እንፋቀር፣ እንከባበር። ቀለማችንም ኢትዮጵያዊነታችንም አንድ ነውና በዚህ ላይ በጋራ ለእናት ሀገራችን ኢትዮጵያ እንቁም። ሁላችሁንም እወዳችኋለሁ፣ ሁላችሁንም አከብራችኋለሁ። እናንተንም የሀቅና ሳቅ በጣም ደስ የሚለኝ ነገር አለ። ሰሞኑን ብዙ እውነት ለመናገር ሚዲያው ይጠይቀውኛል። ኢትዮጵያ ፕሬስና እናንተ ጋር ብቻ ነው የሚመጣው። ለምን መነሻችንም መድረሻችንም ኢትዮጵያ። እኔ ከዚህ በላይ እውነት ይሄ ሀቅም ነው ሳቅም ነው። የፈገግታችን ደስታችን ሰርጋችን ኢትዮጵያ ውስጥ ነው ያለው። ስለዚህ ሀቅና ሳቅ ሚዲያ በዚህ አጋጣሚ በተለይም ጋዜጠኛ ቴዎድሮስ እና የስቱዲዮ ቴክኒሻኖች ከኔ ጋር እዚህ ሰዓት ሳትሰለችሁ ምንድነው በመታገሳችሁ እጅግ በጣም አከብራችኋለሁ። አመሰግናለሁ።
መምህር ታዬ የታሪክ ምሁር እንዲሁም በኢትዮጵያ ፖለቲካ በተለይ በለውጡ መንግስት ትልቅ አስተዋጽኦ ትልቅ አሻራ ያለው ትልቅ የታሪክ ባለቤት ነውትና እርሶም እኛን ወደው እኛን መርጠው እኛን ፈቅደው ሀቅና ሳቅ ስቱዲዮ በተለይ አዲስ አበባ ከሚገኘው ስቱዲዮ አዲስ አበባ ኢትዮጵያ ከሚገኘው ስቱዲዮ መተው የክብር እንግዳችን በመሆንዎት እንዲሁም ደግሞ ከውድ ጊዜዎት ሰውተው እኛ ጋር ስላሳለፉ እጅግ በአድማጭ ተመልካቾቻችን ስም እያመሰገን እንግዲህ በሌላ ጊዜ በሌላ ሀሳብ በሌላ አይዲያ እንደምንገናኝ አምናለሁ። ይህንን በተመልካቾች ስም ቃል እንዲገቡልኝ ነው። በሙሉ ልብ ቃል እገባለሁ። አመሰግናለሁ። ውድ ሀቅና ሳቅ ሚዲያ ቤተሰቦች ቆይታችን ከመምህር ታዬ ጋር ያደረግነው ቆይታ ይህንን ይመስል ነበር። በእርግጥ ቁም ነገር እውነት የተገነዘባችሁበት ሀቅን የተረዳችሁበት ጊዜ እንደነበር አምናለሁ። በቀጣይ በሌላ እንግዳ በሌላ ፕሮግራም እስከምንገናኝ ሰላም ቆዩን እያልን የዛሬውን ፕሮግራማችንን እዚህ ላይ ፈጽመናል። መነሻችንም መድረሻችንም ኢትዮጵያ ናት። ለኢትዮጵያ ብሔራዊ ጥቅም ለኢትዮጵያ ሰላም ተግተን እንሰራለን። ሰላም ቆዩ።